በየጊዜው በሚለዋወጠው የቴክኖሎጂ ዓለም ውስጥ የድርጅት ትክክለኛ ጥንካሬ የሚለካው በተገልጋዩ የእርካታ መጠን ነው። አንድን ተቋም በዘርፉ ቁልፍ የሚያደርገው የዕቅዱ ውበት ሳይሆን ውስብስብ የሆኑ ፕሮጀክቶችን ስህተት በሌለው መንገድ በፍጹም ጥራት የማጠናቀቅ ችሎታው ነው። አይ ኔትወርክ ሶሉሽንን በኢትዮጵያ የቴክኖሎጂ ገበያ ውስጥ ተመራጭ ያደረገውም ይኸው ጠንካራ መገለጫው ነው። ውስብስብ የሆኑ የቴክኖሎጂ ጥያቄዎችን ወደ ተጨባጭና አስተማማኝ መፍትሄ የመቀየር አቅሙ ላለፉት 17 ዓመታት በወጥነት የተሳኩ ከ250 በላይ ፕሮጀክቶችን ኢትዮጵያ ውስጥ ባሉ የተለያዩ ፋይናንሻል ሴክተር፣ በመንግሥት ተቋማት፣ አቪዬሽን፣ መልቲናሽናልና ቴሌኮም ተቋማት ዓለም አቀፍ ጥራትን በጠበቀ መልኩ በአጭር ጊዜና በደንበኞች እርካታ አጠናቆ አስረክቧል። ታዲያ ሚስጥሩ ምንድን ነው? ፈታኝ በሆነው በዚህ የውድድር ዓለም ውስጥ አይ ኔትወርክ ሶሉሽን ከፍተኛ ጥራት ያላቸውን ፕሮጀክቶች በመስራት ረገድ ጎልቶ እንዲታይ ያደረገው መሰረታዊ ጉዳይ ምንድን ነው? ጎልቶ እንዲታይ የሚያደርገው ፕሮጀክቶችን ዴሊቨር ስናደርግ ጎልቶ እንዲታይ የሚያደርገው ነገር የፕሮጀክት ማኔጅመንት ሜቶዶሎጂያችን ነው። የምንከተለው የፕሮጀክት ማኔጅመንት አሰራር ኢንተርናሽናል ሪኮግናይዝድ የሆነ የፕሮጀክት ማኔጅመንት ኢንስቲትዩትን የፕሮጀክት ማኔጅመንት ሜቶዶሎጂ ነው የምንከተለው ከፕሮጀክት መጀመሪያ እስከ ፕሮጀክት መጨረሻ ድረስ። አንድ በአንድ እነሱን ለማየት ያክል ገና ፕሮጀክቱ ሲጀመር ጨረታው ፕሮጀክት ሆኖ አዋርድ ተደርገን ስራ ስንጀምር የኮንትራት ፐርፎርማንስ የፕሮጀክትን ፐርፎርማንስ በደንብ ዲተርማይን ስለሚያደርግ ኮንትራትን ሪቪው በማድረግ ፕሮጀክት ኢኒሺዬሽን ላይ እነዚህ ይሄ ኮንትራት በዚህ መልኩ አንዳንድ አንቀጾቹ አርቲክሎቹ ሪቪው አድርገን ፔመንት ተርም ላይ ኔጎሽየት አድርገን ዴሊቨሪ ታይም ላይ ፔሪድ ላይ ኔጎሽየት አድርገን ኮንትራት በመፈረም ፕሮጀክት ኢኒሺዬሽን እንጀምራለን። ፕሮጀክት ኢኒሺዬሽን ላይ እንግዲህ ኮንትራት ሳይኒንግ አለ። ከዛ በኋላ የፕሮጀክት ስኬጁል መስራት አለ። ፕሮጀክት ኪክኦፍ ማድረግ አለ ከክሊያንት ጋር። ከዛ በኋላ እንግዲህ ሌሎች ከአድቫንስ ጋራንቲ ጋር ከፐርፎርማንስ ጋራንቲ ጋር ያሉ የፕሮጀክትን ማስጀመር የምንላቸውን አክቲቪቲዎች ሃንድል የምናደርግበት ፌዝ ነው። ከዛ ፕሮጀክት ኢኒሺዬሽን ልክ እንደጨረስን ወደ ፕሮጀክት ፕላኒንግ ፌዝ እንገባለን። እንግዲህ የኢንጂነሪንግ ፕሮጀክቶችን ነው በስፋት የምንሰራው። ፕላኒንግ ኢምፖርታንት ነው። ፕላን ያልተደረገ ነገር ኤክስኪዩት ሊደረግ አይችልም። ፕሮጀክት ፕላኒንግ ላይ ዲቴይል ፕሮጀክት ዲዛይኖችን እንሰራለን። ፕሮጀክት ስኬጁሉን ፈርዘር ብሬክ ዳውን አድርገን ፕሮጀክት ኢምፕሊሜንቴሽን ስኬጁል እንሰራለን። ኦፍሾር የሚመጡ እቃዎች ካሏቸው፣ ሎካል የሚገዙ እቃዎች ካሏቸው የሰፕላይ ቼይን ትራኪንጎችን እንሰራለን። ሰፕላይ ቼይኑን ፕላን እናደርጋለን። ከየት እንዴት እንግዛ፣ በምን መልኩ እናምጣው ብለን ፕላን እናደርጋለን። እነዚህም ፕላኖች እንግዲህ ኮንቲኒየስሊ ኮሚኒኬት እናደርጋለን ከክሊያንት ጋር። ሴም ፔጅ ላይ ስንሆን ወደ ኤክስኪዩዥን የምናልፈው ወደ ሶስተኛው ፌዝ ፕሮጀክት ኤክስኪዩዥን ፌዝ። ፕሮጀክት ኤክስኪዩዥን ላይ ልክ እቃዎቹ ደርሰው ሳይት ሬዲ ሆኖ ድጋሚ ፕሮጀክት ኢምፕሊሜንቴሽን ፕላናችንን ሪቫይዝ አድርገን ወደ ፕሮጀክት ኤክስኪዩዥን ወይ ትግበራ እንገባለን። እዚህ ፕሮጀክት ትግበራ ላይ ያለን ኮንቲኒየስሊ ክሊያንቱን ኢንጌጅ እናደርጋለን። ፊድባክ በየሳምንቱ እንሰበስባለን። ዊክሊ ኦር ባይ ዊክሊ ሚቲንጎችን እያደረግን የፕሮጀክቱ አፈጻጸም እንዴት እየሄደ ነው ብለን እናያለን። ከዛ እንግዲህ ይህን ሁሉ ፕሮጀክት ስንሰራ ደግሞ ሞኒተሪንግ እና ኮንትሮል ማድረግ ኮንቲኒየስሊ በጣም ኢምፖርታንት ነው። ከፕሮጀክት ኢኒሺዬሽን ነው የሚጀምረው። ኢሚዲየትሊ ኮንትራክት ሳይን እንዳደረግን ሞኒተሪንግ እና ኮንትሮሊንጉ የዛ ጊዜ ነው የሚጀምረው። ፕሮጀክቱ ምን ላይ ነው ያለው፣ ኔክስት ዊክ ስራችን ምንድን ነው የሚሉ ፕሮጀክት ዊክሊ ሪፖርቶችን እናደርጋለን። ዊክሊ ፕላን ዊክሊ ሪቪው ሚቲንጎችን እናደርጋለን ኢንተርናሊ ቲሙ። ከዛ ኤክስተርናል ከክሊያንት ጋር የሚደረጋል። ከዛ ሪስክ ሚቲጌሽኖችን ካረንትሊ ያሉ ኢሹዎችን እናወራባቸዋለን፣ ዶክመንት እናደርጋለን። ዘን ከክሊያንት ጋርም ፕሮጀክት ኮንትሮል ሬጅስተር የምንለው ሪስክ ያለበት ኢሹ ያለበት መቼ ይፈታል፣ ማን አካውንተብል ነው፣ ዴድላይኑ መቼ ነው የሚሉትን ነገሮች እና የዊክሊ ስታተስ ሪፖርት ፕሮጀክቱ የት ጋር ነው ያለው፣ በዚህ ሳምንት ምንድን ነው የሰራነው፣ ኔክስት ዊክ ምን መስራት አለብን የምንለውን ነገር አስፍረን ለክሊያንቱ ሼር እናደርጋለን። ከዛ በኋላ ኤክስተርናል ሚቲንግ የምንላቸው ከክሊያንቱ ጋር ደግሞ ዊክሊም ባይዊክሊም ቁጭ ብለን ፕሮጀክቱ እንዴት እየሄደ ነው። ከዛ ስቲሪንግ ኮሚቴ ካለው ስቲሪንግ ኮሚቴ ጋር በወር አንዴ ተቀምጠን ፕሮጀክቱ ሪቪው አድርገን አክሽን ፕላን ተከፋፍለን እንሄዳለን። በዛ መጨረሻ ላይ ፕሮጀክት ክሎጀር ነው። ፕሮጀክት ክሎጀር ላይ እንግዲህ ኤክስኪዩሽኑ ካለቀ በኋላ የክሎጀር አክቲቪቲ የምናደርግበት ፌዝ ነው። ለክሊያንቱ አስቢልት ዶክመንቶች ፕሮጀክቱ እንዴት ተሰራ፣
የሚሉ ዶክመንቶችን ሼር የምናደርግበት የማርኬቲንግ አክቲቪቲ ሰክሰሳችንን ሴሌብሬት የምናደርግበት ከዛ በኋላ ደግሞ አፍተር ሴልስ ሰፖርት ካለው የአፍተር ሴልስ ሰፖርት ዶክመንቶችን ቤት እስካሌት እንደሚያደርጉ ኢሹዎቻቸው ማን እንደሚፈታ ከዛ በኋላ ፈርዘር ሪኮሜንዴሽኖችን እነዛ የተሰራላቸው ሶሉሽኖች እና ፕሮዳክቶች ላይ ሪኮሜንዴሽኖችን ወደፊት እንዲያስቡ ለማተለቅ፣ ለማዘመን፣ ለማስፋት እንዲያስቡ የሚያደርጓቸው ዶክመንቶችን ሰጠን ፕሮጀክቱን እንዘጋለን እና የፕሮጀክት ማኔጅመንት ሜቶዶሎጂያችን አንዱና ዋነኛው ነው። እንግዲህ ፕሮጀክቶችን በኳሊቲ በጊዜ ዴሊቨር እንድናደርግ የሚያደርግ ሌላው ስታፍ ዴቨሎፕመንታችን የፕሮጀክት ኮምፖነንቶችን ዴሊቨሪንግ ስናደርግ እንግዲህ ዋናው የሰው ኃይል ነው እና ኮንቲኒየስሊ ስታፎቻችን እንዲማሩ እናደርጋለን። ኳርተርሊ ትሬኒንግ ኒድ አሴስመንት አድርገን አሁን እጆች ላይ ያሉት ፕሮጀክቶች ምንድን ናቸው፣ ለእነዚህ ፕሮጀክቶች በቂ የሰው ኃይል አለን ወይ ብለን አሴስመንት እንሰራለን። ከዛ በዛ መሰረት እናስተምራለን። እሱ ብቻ ሳይሆን ሴልስ ፓይፕላይኖች ላይ ያሉ ፖቴንሻል ፕሮጀክት ኦፖርቹኒቲ ሆነው መጥተው ሊሰሩ የሚችሉትንም ከሀሳብ ውስጥ በማካተት የትሬኒንግ ፕላኖችን አውጥተን ልጆችን አሰልጥነን ለፕሮጀክቶች ብቁ እናደርጋለን እና እነዚህ ሁለቱ ሪሊ ፕሮጀክቶች ላይ በደንብ ዴሊቨር እናደርግ የሚያደርጉ ለየት የሚያደርጉ ነገሮች ናቸው ብዬ አስባለሁ። ኦፍኮርስ ፕሮጀክቱ የኢንጂነሪንግ ፕሮጀክት ነው እና ሙሉ ለሙሉ የፕሮጀክቱ ዲዛይን እና ኤክስኪዩሽን በኢንጂነሮች ነው የሚፈጸመው። ግን ለፕሮጀክቱ ውጤታማነት ኢንጂነሮቹ ገና ፕሮጀክቱ ከኢኒሻል ፌዝ ጀምሮ እስከ ክሎጀሩ የነቃ ተሳትፎ የሚያደርጉበትን መንገዶችና ፕሮሰሶችን አስቀምጠናል። ጨረታው ፕሮጀክት ሆኖ ሲመጣ ኢኒሻሊ ፕሮጀክት ማኔጅመንት ፕላን፣ ፕሮጀክት ስኬጁል፣ ኪክኦፎችን ፕሮጀክት ኢንጂነሮቹ ባሉበት ነው ፕሮጀክት ማናጀሩ የሚያዘጋጀው። የእነሱን ቫሊዴሽን ካገኘ በኋላ ነው ኢንተርናሊም ለሃየር ማኔጅመንት ኤክስተርናሊም ለክሊያንት ሼር የሚያደርገው። ከዛም በኋላ ፕሮጀክቱ የትኛውን ፌዝ ላይ ቢሆን ዊክሊ ኢንተርናል ሪቪው ሚቲንግ ፕሮጀክት ኢንጂነሮቹ ባሉበት ነው የሚደረገው። ሰፕላይ ቼን ስቴጅ ላይ ቢሆን ሌላ አዘር ፋይናንሻል ስራዎች ቢኖሩ ፕሮጀክት ኢንጂነሮቹ በተገኙበት ነው ዊክሊ ሪፖርቶች ተደርገው ፕሮጀክት ዊክሊ ኮንትሮሊንግ ዶክመንቶች እንደ ፕሮጀክት ኢሹ ሬጂስተር፣ ፕሮጀክት ሪስክ ሬጂስተር የምንላቸው ነገሮች ፕሮጀክት ኢንጂነሮቹ ሪቪው አድርገው ቫሊዴት አድርገው ሀሳብ ሰጥተውበት ነው ከዛ በኋላ ሼር የሚደረገው ወደ ክሊያንት። ፕሮጀክት ክሎጀር አክቲቪቲ ላይ በስፋት ተሳትፎ የክሊያንትን ሳቲስፋክሽን ሜንቴን ለማድረግ የሚሰሩ ስራዎችንም አድርገው ነው ፕሮጀክቱ የሚጠናቀቀው እና ከዲዛይን እና ከኤክስኪዩሽኑ ውጭ ሁሉም የፕሮጀክት ፌዝ ላይ በስፋት ይሳተፋሉ ማለት ነው። ኢንፍራስትራክቸር ሰርቪስ ዴሊቨሪ ማናጀር ውስጥ 6 የተለያዩ ቲሞች አሉ። 6 የተለያየ ሶሉሽን ደሊቨር የሚያደርጉ ማለት ነው። የመጀመሪያው ዳታ ሴንተር ፋሲሊቲ ኤንድ ፓወር ቲም ነው። ዳታ ሴንተር ውስጥ የምንገነባቸውን ፋሲሊቲዎች ዲፕሎይ የሚያደርግልን ቲም ማለት ነው። ሁለተኛው ስማርት ኢንፍራስትራክቸር ቲማችን ነው። በስማርት ኢንፍራስትራክቸር ቲማችን የሚሳተፈው በስማርት ሲቲዎች ዳታ ሴንተር ውስጥ ደግሞ በስማርት ኢኩዊፕመንት ገጠማና ኢንስታሌሽን በተጨማሪም የኢንተርኔት ወይም የኔትወርክ ባክቦን ኢንስታሌሽን ስራዎችን የሚሰራልን ማለት ነው። ሶስተኛው ቲም ሲቪል ኤንድ አርኪቴክቸር ቲም ነው የሚሆነው። ሲቪል ኤንድ አርኪቴክቸር ቲማችን የሚሰራው ደግሞ ኦቨርኦል ሲቪል ሪሌትድ ግንባታዎችን ስራዎችን የሚሰራልን፣ ኢንቴሪየር ዲኮሬሽኖችን የሚሰራልን ከዲዛይን ጀምሮ እስከ ኢምፕሊሜንቴሽን የሚሰራ። ሌሎች ለሚሰሩ ዲዛይኖች ደግሞ ክሊያንቱ ያለው ወይም ኤግዚስቲንግ ኢንፍራስትራክቸር እኛ ከምንሰራው ጋር ማች ማድረጉን ወይም ደግሞ ስቴቲክ ቫሊዩን ወይም የክሊያንትን ሳይት ስቴቲክ ቫሊዩን ጠብቆ እንዲሄድ ዲዛይን ላይ ኢምፕሊመንት የምናደርገው በሲቪል ኤንድ አርኪቴክቸር ቲማችን ነው። አራተኛው ቲም ደግሞ ኢንተርፕራይዝ ኔትወርክ ዲፕሎይመንት ቲም ነው። ለክሊያንቶቻችን ኔትወርክ ማኔጅመንት ሲስተም እና ኦቨርኦል ኮላቦሬሽን ዲፕሎይ የሚያደርግ ነው። አምስተኛው ሳይበር ሴኩሪቲ ዲፕሎይመንት ቲማችን ነው። እንዲሁ ለክሊያንታችን የኛውም ቲም የሳይበር ትሪቶች እንዳይኖሩ ወይም ደግሞ አታኮች እንዳይኖሩ ቀድሞ ሳይበር ፖሊሲዎችን ከማውጣት ጀምሮ ኢምፕሊሜንቴሽኖችን ፍሮም ሶርስ ቱ ኢንድ ዩዘር ድረስ ኢምፕሊሜንቴሽኖችን የሚሰራልን። ስድስተኛው እና የመጨረሻው ቲም ሲስተም ኤንድ ክላውድ ዲፕሎይመንት ቲም ነው። በዚህ ስር ያለው ስቶሬጅ ፕሮቪዥኖችን ኮምፒውቲንግ የሚሰራልን ወይም ክላውድ ሲስተም የሚሰራልን ቲም ነው ማለት ነው።
የፕሮጀክት ሪስክ አይደንቲፋይ የምናደርገው ገና ከፕሮጀክት ኢኒሺዬሽኑ ላይ ነው። ኮንትራቱን ሳንፈርም የጨረታ ሂደቱ ምን ይመስል ነበር፣ የክላይንት ሪኳየርመንት በጨረታ ጊዜ ላይ ምን ይመስል ነበር፣ እኛ በምን መልኩ ሪስፖንድ አደረግን ብለን የጨረታ ሂደቱ ላይ የተሳተፉ ልጆች ጋር የሃንድ ኦቨር ስራ እናደርጋለን። ፈርስት ሪስክ አይደንቲፊኬሽን ፕሮጀክት ከጨረታው ፕሮጀክት ሆኖ ሲመጣ የሚደረገው ሚቲንግ ላይ አይደንቲፋይ የሚደረጉ ሪስኮች ናቸው። ከዛ በኋላ ከዚህ በፊት ተመሳሳይ ፕሮጀክቶችን ሰርተናል ወይ ብለን ሄደን እናያለን። ዘንድ ሌሰር ናደሮች ሪቪው እናደርጋለን። እዛ ፕሮጀክት ላይ ምን ገጥሞ ነበር፣ ያን ሶሉሽን ስንሰራ የነበሩት ቻሌንጆች፣ ተግዳሮቶች ምን ነበሩ ብለን ሪቪው አድርገን ከዛ እዚህ ፕሮጀክት ላይ መተን ያ ሀፐን እንዳያደርግ ሌሰንን ወስደን ለመጀመር የምንሞክርበት ሁኔታ አለ። ከዛ ውጭ ግን ዊክሊ ሪቪው ሚቲንግ አለ። እዛ ዊክሊ ሪቪው ሚቲንግ ላይ አንዱ ሪስክን አይደንቲፋይ ማድረግ ነው። በዚህ ሳምንት የሰራነው ስራ ላይ የነበረው ቻሌንጅ ምንድን ነው፣ ዘንድ ኔክስት ዊክ ኤክስኪዩት የምናደርገው አክሽን ፕላን ላይ ምን ሊገጥመን ይችላል ብለን ሪስኮችን አይደንቲፋይ አድርገን ሪስክ ሚቲጌሽን ስትራቴጂ አስቀምጠን ከዛ በኋላ አክሽን ፕላን ማነው ሪስፖንሲብል ፐርሰን፣ መቼ ነው ዴድላይኑ፣ እንዴት ነው አድሬስ መደረግ ያለበት የሚለው ሁሉ ላይ ተግባብተን ከዛ በኋላ ምን ሊለያየውና እነዚህን ሂደቶች ተከትለን ነው እነዛ ሪስኮች ሀፐን ሳያደርጉ ቢኮዝ ሀፐን ካደረገ በኋላ ኦልሬዲ ዳሜጅ ካደረሰ በኋላ ኢሹ ነው። እነሱም እንግዲህ ተመሳሳይ ሂደቶችን ሄደን ቤስት ሪዞሉሽን የምንላቸውን አቅጣጫዎች አስቀምጠን ወደ ትግበራ እንገባለን ማለት ነው። የፕሮጀክት ቅልጥፍና ወይም ኤፊሽንሲ ከኳሊቲ ጋር ለይተን አናየውም። ኳሊቲ አንድ ፕሮጀክት ኤፊሽንት ነው ለማለት ኤፊሽንት ደሊቨር ተደርጓል ለማለት አንደኛው ጥራት ነው ወይም ኳሊቲ ነው ሜዥር የምንለው። ከዛ ዲዛይን በተደረገለት ፕላን ማለቁ ወይም ታይም ማለቁ፣ ሌላኛው ደግሞ በተያዘለት በጀት ማለቁ ነው። ኳሊቲን ለይተን የምናየው አይደለም። ፕሮጀክት ኤፊሽንሲ ላይ የምናረጋግጥበት መንገድ የመጀመሪያው ፕሮአክቲቭሊ ነው። ኳሊቲ ዋን ታይም አክቲቪቲ አለ። ፕሮአክቲቭሊ ከሲስተም ነው የሚጀምረው። መጀመሪያ እኛ ስታፋችንን ነው ዴቨሎፕ የምናደርገው። ኳርተርሊ ስታፍ ዴቨሎፕመንት ፕላን አለ፣ በጀት ይያዛል። ስታፋችንን በሚያስፈልገው ለፕሮጀክቱ በሚያስፈልገው እውቀትና ክህሎት ኢኩዊፕድ እንዲሆኑ እንሰራለን። እሱን ከሰራን በኋላ አንድ ኢኩዊፕድ የሆነ በእውቀት የተሞላ የሆነ ፊልድ ኢንጂነር ኳሊቲን ኮምፕሮማይዝ ያደርጋል ብለን ኤክስፔክት ስለማናደርግ ኳሊቲን ኮምፕሮማይዝ አያደርግም። ቀጣዩ የሚሆነው ደግሞ ፕሮፐር ፕላኒንግ ነው። በትክክል ፍሮም ዘ ቢጊኒንግ ቱ ዘ ኢንድ በትክክል ፕላን ማድረግ አለብን። እሱን ፕላን ለማድረግ ደግሞ ፕሮጀክቱን ኢንዴፕዝ አንደርስታንድ ማድረግ አለብን። ይህንን የምናደርግበት ሜተድም ከጨረታ ቲሙ ፕሮጀክት ሆኖ መጀመሪያ ጨረታ ነበር የሚሰራው። አዋርድ ሆኖ ሲመጣ ፕሮፐርሊ ሃንድ ኦቨር እናደርጋለን። ኢንዴፕዝ ሪቪው እናደርጋለን ፕሮጀክቱን። ጨረታውን በሚሰሩበት ሰዓት የነበሩ ኤኒ ኮሚኒኬሽኖች ካሉ፣ ሞሞች ከክላይንት ጋር የነበረ ክላሪፊኬሽን ጥያቄዎችና መልሶች ካሉ ከዶክመንቱ በተጨማሪ እነዛን ነገሮች ፕሮፐርሊ ሃንድ ኦቨር እናደርጋለን። ኢንዴፕዝ አንደርስታንድ እናደርጋለን ብዬ አስባለሁ። ያንን ነው ወደ ፕላን የምንቀይረው። ከዛ ሌሰን ለርንዶች አሉ። ከዚህ በፊት የሰራነው ፕሮጀክት ላይ ምን ነገሮች ያጋጠሙ፣ ወደፊት ደግሞ ይሄኛውን ፕሮጀክት ከተረዳ ነው በኋላ ምን ሪስኮች ያጋጥሙናል የሚለውን አሰስ አድርገን አይደንቲፋይ አድርገን ለሱ አክሽን ፕላን ነው የምናስቀምጠው። እነዚህን ኦቨርኦል ፕላኖች ማድረግ ኳሊቲን ወይም ኤፊሽንሲን ኮምፕሮማይዝ እንዳናደርግ ያደርገናል ማለት ነው። ከዚህ ቀጥሎ የምን ፕላን ነው የሚሆነው? ኢምፕሊሜንቴሽን ፕላን ነው። በዛ ታይም ባውንደሪ ውስጥ ፕሮፐርሊ መጨናነቅ ሳይኖር በትክክለኛው ስኬጁል ተሰርቶ መቼ ያልቃል የሚለውን ስኬጁል መስራት ነው የሚሆነው። እነዚህ ሶስት ነገሮች ፕላኒንግ ውስጥ የምናካትታቸው ነገሮች ናቸው ማለት ነው። ሌላኛው ሶስተኛው ፖይንት ደግሞ ዲዛይን፣ ፕሮፐር ዲዛይን ለኳሊቲም ኤፊሽንሲም ለፕሮጀክት ኤፊሽንሲም ጠቃሚ ነው። ዲዛይን ፍሮም ዘ ቢጊኒንግ ነው የምንጀምረው። ስኮፑን አይደንቲፋይ ከማድረግ ይጀምራል። ክላይንት ምንድን ነው የሚፈልገው? የፕሮጀክቱ ስኮፕ ምንድን ነው የሚፈልገው? ለዛ ስኮፕ የሚሆን ዲዛይን ነው የምንሰራው። ያንን ስኮፕ ሚት የሚያደርግ ዲዛይን ሰርተን እሱ ዲዛይን አፕሩቫል ሲያገኝ በክላይንትም በኩል ይሁንታን ሲያገኝ ያንን ዲዛይን ደግሞ እንዴት ነው ኢምፕሊመንት የምናደርገው የሚለውን አስፈላጊዎቹ አይተሞች ከተለያዩ ሀገራቶች እነዛ አይተሞች
እነዛን ያንን ስኮፕ ሚት የሚያደርጉበትን ስፔሲፊኬሽን አውጥተን አይደንቲፋይ ማድረግ ነው። እነዚህን የዲዛይን ፕሮሰሶች መሄዳችን አንዱ የምናረጋግጥበት መንገድ ነው። ሌላኛው እነዚህን ዲዛይኖች ሰራን፣ ፕላን ሰራን፣ ኢኩዊፕድ የሆነ ሪሶርስ አለን። አራተኛ ላይ የሚመጣው ዊክሊ ሪቪው ማድረግ ነው። ዊክሊ ሪቪው እናደርጋለን ፕሮጀክቶቻችንን። ማስተር ስኬጁል ሪቪው አለን። አርብ ዕለት ነው ማስተር ስኬጁል ሪቪው የምናደርገው። ፕሮጀክቶች ምን ስታተስ ላይ ናቸው ያሉት፣ ምን ያህል ዲቬት አድርገናል ከኦሪጂናል ስኬጁላችን፣ እሱን የምናይበት ነው። ምን ሪስክ አለን፣ ምን አይነት ኢሹዎች አጋጥሙን፣ ሪስክ ሆነው ወደ ኢሹ የተቀየሩ ምን አሉ፣ ሰው በምን መንገድ እንፍታው የሚለውን ታይምሊ በነዛ ሚቲንጎች ሪዞልቭ እናደርጋለን። ቀጣይ ሳምንት ፕላናችንንም ሴት አድርገን እነሳለን ማለት ነው። ያ አንደኛው ኤፌክቲቭሊ በኳሊቲ ለመዝጋት እና ኤፊሽንት ለመሆን የሚጠቅመን ነገር ነው። ሌላኛው ጥሩ ኮላቦሬሽን አለ ብዬ አስባለሁ። ፕሮጀክት ቲም ከአንድ ፕሮጀክት ማናጀር እና ፊልድ ኢንጂነር ብቻ የሚሰራው አይደለም። ሰፖርት ቲሞች አሉ፣ ፋይናንስ፣ ሰፕላይ ቼን፣ ሶርሲንግ፣ ሎጂስቲክስ ዲፓርትመንቶች አሉ። ከነሱ ጋር ያለን ኮኦርዲኔሽን እና ቼናችን ጠንካራ ነው ብዬ አስባለሁ። እሱን ፕሮፐርሊ ኮሚኒኬት እናደርጋለን ፕሮጀክቶች ላይ ያሉትን። እነዚህ ነገሮች በመስራታችን ነው ኤፌክቲቭሊ ዊዝ ኳሊቲ ፕሮጀክቶችን እንድንዘጋ የሚጠቅሙ። እንደ ፕሮጀክት ክፍል ወይ ደግሞ እንደ ኦፕሬሽን ክፍል ብቻ ሳይሆን እንደ ካምፓኒ በጣም ስትሮንግ ወርክ ካልቸር አለ። በጣም ስትሮንግ የሆነ ዲሲፕሊንድ ወርክ ካልቸር አለ። ይህን ወርክ ካልቸር የፕሮጀክት ማኔጅመንት ሜቶዶሎጂያችን ላይ ቅድም የጠቀስኳቸው ሜቶዶሎጂ ውስጥ በደንብ አስገብተናቸዋል። ለምሳሌ ፊልድ ኢንጂነሮች የሚሆኑ ፕሮጀክት ኮር ቲም ሜምበሮች በየቀኑ ቼኪን ይልካሉ። ሳይት ዛሬ ምን ሰሩ፣ ከዛ ፕሮጀክት ጋር በተገናኘ ምን ተግዳሮቶች ገጠሟቸው፣ ነገ ምን ለመስራት አቅደዋል፣ ዴይሊ ይልካሉ እዛ ፕሮጀክት ላይ የሚሰሩ ኮር ቲም ሜምበሮች። ሌላኛው ምንም መልካም ነገርም ስንሰራ ፕሮጀክት የሆነን ታስክ ወይ አክቲቪቲ በታቀደለት ስኬጁል ወይ ደግሞ ቀድመን ከስኬጁል በፊት ዊዝን የበጀት ወይ ደግሞ በከፍተኛ ኳሊቲ ስንሰራ ይሁን ወይ ደግሞ እንግዲህ እንዳሰብነውም ሳንሰራ ስንቀር ምንም ነገሮችንም ሮንግ ሲሆኑብን ኤኤኤ የምንለዋለን አፍተር አክት አናሊሲስ እንሰራለን። ከዚህ አፍተር አክት አናሊሲስ እየሰራን ሌሰን ለርንዶችን ወስደን ከዛ በኋላ ወደ ቀጣይ ታስኮች ወይ አክቲቪቲዎች እናስገባቸዋል። እነዚህ እንግዲህ ጥሩ ግብአት ይሰጣሉ ለፕሮጀክት ኤክስኪዩሽኑ፣ ለዚህኛውም ፕሮጀክት ለሌላኛውም ፕሮጀክት። እነዚህ ነገሮች እንግዲህ ፕሮባብሊ ከኮምፒውተሮቻችን ስታንድ አውት እንድናደርግ እና ፕሮጀክትን በታይም ዴሊቨር እንድናደርግ ይረዱናል ብዬ አስባለሁ። አፍተር ኢምፕሊሜንቴሽን ያሉ አክቲቪቲዎችን የምናረጋግጠው መጀመሪያ ፕሮጀክቱ ከመዘጋቱ በፊት ነው። ፕሮጀክት ክሎዥር ፌዝ አለ። ፕሮጀክት ፌዞች ኢኒሺዬሽን፣ ፕላን፣ ኤክስኪዩሽን፣ ኮሚኒኬሽን እና ክሎዥር ፌዝ አለው። ክሎዥር ፌዝ ላይ ሲደርስ የምንሰራቸው ዶክመንቶች አሉ ክላይንቱ ጋር ፕሮፐርሊ ሃንድ ኦቨር አድርገን የምንወጣበት ማለት ነው። የመጀመሪያው አዝቢልት ዶክመንት ነው። የዲዛይን የተደረገው ኦር ደግሞ ኢምፕሊመንት የተደረገው ነገር እንዴት ነው ኢምፕሊመንት የተደረገው የሚለውን ብሉፕሪንት የሚያሳይ ነው። እሱን ዲዛይን መስራት ነው። እሱን ሰርተን ኮንፊግሬሽኖችን የያዘ ሊሆን ይችላል፣ ፓስዋርድ ይዛል፣ ኤቭሪ ዲቴሎችን ሰርተን ለክሊያንት ኢንተርናሊ አፕሩቭ ይደረጋል በኤክስፐርቶች። ከዛ በኋላ ለክሊያንት ሼር ይደረጋል። ሪቪው አድርገውት በሱ ላይ ሲስማሙ አንዱ ዶክመንት የሚሆነው አዝቢልት ዶክመንት ያልኳችሁ ኦር ብሉፕሪንቱ እሱን ማዘጋጀት ነው። ከዛ በኋላ ትረብል ሹቲንግ ጋይድ ዶክመንቶችን መስራት ነው፣ ወይም ሜንቴናንስ ትረብል ሹት የሚያደርጉበትን ዶክመንት ፎር ኤቭሪ ኢኩዊፕመንት ለገጠምናቸው ኢንስቶል ላደረግናቸው ኢኩዊፕመንቶች ትረብል ሹቲንግ ጋይድ ይዘጋጃል። በዛ ትረብል ሹቲንግ ጋይዶች ከቢጊነር እስከ ኤክስፐርት ሊሰራባቸው የሚችላቸው ትረብል ሹቲንግ ጋይዶች ናቸው። እሱን ዶክመንትም አፕሩቫል አግኝተን ለእነሱ ሼር እናደርጋለን። ከዛ ኖሌጅ ትራንስፈር እንደ ክላይንቱ ፕሪፈረንስ ለ3 ቀን ሊሆን ይችላል፣ 5 ቀን ዋቴቨር 10 ቀን ሊሆን ይችላል። እንደ ፕሮጀክቱም ጥልቀት በየሶሉሽኖቹ ዲፕሎይ በተደረጉ ሶሉሽኖች ኖሌጅ ትራንስፈር እናደርጋለን። ምንድን ነው የተገጠመው፣ ምን ይመስላል፣ እንዴትስ ነው መጠቀም የሚችሉት የሚሉትን
በኖሌጅ ትራንስፈር ወይም ደግሞ በትሬኒንግ ሴሽን ኖሌጅ ትራንስፈር ኦር ኬቲ ሴሽን እንለዋለን። እሱን ትራንስፈር ካደረግን በኋላ ነው ፕሮፐርሊ ሃንድ ኦቨር የምናደርገው እና ፕሮጀክቱን ዘጋን የምንለው። እዚህ ፌዝ ላይ ነው በደንብ የምንሰራው። እነሱን ክሊያንትን የመጀመሪያ ክላይንት ሳይት ላይ የሚገኘው ክሊያንት ፊልድ ኢንጂነር ነው፣ የኛ አይደለም። እነሱን ኢኩፕ ማድረግ ነው። እነሱ ኢኩፕድ ከሆኑ ቢያንስ ፈርስት ሌቭል ትረብል ሹቲንግ ይሰራሉ ብለን እናምናለን። ካልሆነም ችግሩን በትክክል ተረድተው ለእኛ አድሬስ ያደርጋሉ ብለን ስለምናምን በዛ መንገድ ነው የምንሰራው። ፕሮጀክቱን ከዘጋም በኋላ የሚቀጥለው ፕሪቬንቲቭ እና ኮሬክቲቭ ሜንቴናንስ እና ፕሮአክቲቭ ሜንቴናንሶችን እንሰራለን። ፕሮአክቲቭ ሜንቴናንሶች በየ3 ወሩ ወይም በየኳርተሩ እንሰራቸው አሉ። ክሊያንት ሳይት ሄደን የሚያስፈልጉትን ሞስት ፕሮባብሊ ፊውቸር ዳሜጅ ያመጣሉ ወይም ደግሞ ሊበላሹ ይችላሉ የምንላቸው ነገሮች ቀድመን ፕሮአክቲቭሊ ሜንቴን የምናደርግበት፣ ፕሮዳክቲቪቲያቸውን ስቴብል መሆኑን የምናረጋግጥበት ማለት ነው። ኮሬክቲቭ ሲሆኑ ደግሞ ከነሱ በስልክ ይደወላሉ፣ አይዘር በኢሜይል ይሰጣል፣ ኢሜይል ይላካል። በዛ ጥያቄ መሰረት ትኬት ክሬት አድርገን ኤስዲ ሰርቪስ ዴስክ አለን፣ ትኬት ክሬት አድርገን ፕሮፐርሊ እነዚያ ኢሹዎች ሪዞልቭ መደረጋቸውን ፎሎ አድርገን ሲዘጋም ትኬቱ ተዘግቶ ለእነሱ ኮንፊርሜሽን ይላካል ማለት ነው። ኢሹ ተነስቶ ከሆነ የመጣው ኢሹ ሲዘጋ አፍተር አክሽን ሪፖርት እንሰራለን። ችግሩ ምን ነበረ፣ በምን ምክንያት ተነሳ፣ እንዴት ሪዞልቭ ተደረገ፣ ምን ሪኮሜንዴሽን አለ የሚለውን የምናስቀምጥበት ማለት ነው። አፍተር አክሽን ሪፖርቱ ሪኮሜንዴሽናችን የሚሆነው ጀስት ቀጣይ እንደዚ አይነት ኢሹዎች እንዳይፈጠሩ ምን አይነት ጥንቃቄዎችን ማድረግ አለብን የሚለውን የሚያሳይ ነው። በዛ መንገድ ደሊቨር እናደርጋለን ማለት ነው። ከዛ ውጭ ደግሞ ሲሳት አለ። ሲሳት በሁለት መንገድ ነው የምንሰራው እኛ ጋር። ፕሮጀክት ኢምፕሊመንት እየተደረገ ምን የሚያጋጥሙ ኢሹዎች ይኖራሉ፣ ክሊያንት የሚያነሳቸው ጥያቄዎች ይኖራሉ። እነዛን በሌላ የተቋቋመ ቲም አለ፣ ሄዶ ቼክ አድርጎ እነዚህ ነገሮች ይስተካከሉልን የሚሉ ናቸው። ሁለተኛው ደግሞ ሰፖርት ላይ ኢምፕሊሜንቴሽን ከጨረስን በኋላ ከ3 ወርም ከ4 ወርም በኋላ ሊሆን ይችላል ሄደን ኢንጌጅ አድርገን ክሊያንቶቻችንን ምን ኢሹ አለ፣ ምናልባት ሰፖርት የከፈልነው ክፍያ ስለሌለ ሰፖርት አያደርጉልን ብለው ፈርተው ሰግተው ኢሹዋቸውን ያልነገሩን ሊኖሩ ይችላሉና በዛ መንገድ ጥያቄዎች ይመጣሉ። ሄደን እኛ ፈርዘር እነሱን አቅርበን ሜንቴናንሶችን እንሰራለን። ሳይታቸውም ስቴብል እንዲሆን ኔትወርካቸው ስቴብል እንዲሆን እናደርጋለን ማለት ነው። እነዚህም መንገዶች ተጠቅመን ነው ሳቲስፋይድ እንዲሆኑ በገዙትም ወይም ደግሞ ፕሮቫይድ ባደረግናቸውም ሶሉሽኖች ደስተኛ ሆነው እንዲጠቀሙ የምናግዛቸው። እንግዲህ የስቴክሆልደር ኤክስፔክቴሽን በጣም ዳይቨርስ ነው። አንደኛው የምናደርገው በጣም ፕሮፐር የሆነ ዶክመንቴሽን ስሩአውት ዘ ፕሮጀክት ላይፍ ሳይክል በጣም እንከተላለን። ፕሮጀክቱን ማኔጅ ከማድረጋችን በፊት ፕሮጀክት ማኔጅመንት ፕላን ይሄ ነው፣ ፕሮጀክቱን እንዲህ ነው ማኔጅ የምናደርገው፣ ኮሚኒኬሽን ማትሪክሳችን ይሄን ይመስላል፣ ሪስፖንሲቢሊቲ ማትሪክሳችን ይሄን ይመስላል ብለን ፕሮጀክት ማኔጅመንት ፕላን ሼር አድርገን እሱን አፕሩቭ ሲደረግ ነው ወደ ፕሮጀክት ማኔጅመንቱ ራሱ የምንገባው። ከዛ በኋላ የዲዛይን ዶክመንቶችን ሰርተን እሱን አፕሩቫል አግኝተን ነው ወደ ኤክስኪዩሽን የምንገባው። ኤቭሪ ስቴጆች ላይ የፕሮጀክት ኤቭሪ ስቴጅ ላይ መጀመሪያ በዶክመንት ፕሮፐርሊ ኮሚኒኬት አድርገን የእሱን አፕሩቫል አግኝተን ነው ወደ ስራ የምንገባው። ያ ማለት ምንድነው? አትሊስት ኤክስፔክቴሽኑን መጀመሪያ ማኔጅ አድርገናል ማለት ነው፣ ዲዛይን ባደረግነው መሰረት። ከዛኛ ደግሞ ስራችንን መስራት ብቻ ነው የሚጠበቅብን። ዲዛይን አፕሩቫልም ተገኝቷል ወይ ደግሞ የዶክመንት አፕሩቫል ተገኝቷልም ብለን ሪጅድ ሆነን ደግሞ ፕሮጀክት ኤክስኪዩሽንም አናካሂድም። ለምሳሌ የሀሳብ ለውጥ ከክሊያንት ቢመጣ እየሰራን ኢኒሻሊ እንሰራለን ብለን ያሰብነው መንገድ የተሻለ መንገድ ሳይሆን ሲቀርና የተሻለ መንገድ መሀል ላይ ሲመጣ ቼንጆች ሊኖሩ ይችላል። ክሊያንቱ ቼንጅ ሪኩዌስት ፎርማሊ ኢኒሺየት እንዲያደርግ፣ ያ ቼንጅ ሪኩዌስት ስኮፕ አፌክት ያደርጋል ወይ፣ ኳሊቲ አፌክት ያደርጋል ወይ፣ በጀት አፌክት ያደርጋል ወይ ብለን በትክክል አናሊሲስ ሰርተን እሱ ቼንጅ ላይ ኮመን ኮንሰንሰስ ላይ ደርሰን አፕሩቫል አግኝተን ያን ቼንጅም ወደ ፕሮጀክት ኢንቴግሬት እናደርጋለን። ፕሮፐር ቼንጅ ሪኩዌስት ኢንቴግሬሽን እናደርጋለን ማለት ነው። ከዛ ውጭ ግን ዊክሊ ሪፖርቶችን እንልካለን። እዛ ዊክሊ ሪፖርቶች ላይ እየተሰሩ ያሉትን ስራዎች በምን መልኩ እየተሰሩ መሆናቸውንም ሼር ስናደርግ ኢኒሻሊ እንግዲህ አፕሩቫሎችን እያገኘን ነው የምንሰራው ብለናል። እሱ በዛ መሰረት መሄዱን እያዩ ይሄዳሉ ማለት ነው። ከዛ ውጭ ግን ሚቲንጎችን እናደርጋለን። መንዝሊ ደግሞ የኳሊቲ ቲማችን ሄዶ
የከስተመር ሳቲስፋክሽን ሰርቬይ ያደርጋል። ፕሮጀክቱ እንዴት እየሄደላችሁ ነው? ኤክስፔክት በምታደርጉበት መንገድ ነው ወይ? ሶፋር ምንድን ያለው የሚለውን ክላያንቱ ደግሞ ፕሮጀክት ቲሙ በሌለበት ሀሳቡ ሪፍሌክት እንዲያደርግ በነፃነት የሚሰማውን ነገር እንዲገልጽ እናደርጋለን። እነዚህ የምንከተላቸው ሂደቶች የክላያንቱን ኤክስፔክቴሽን ማኔጅም ሳቲስፋይም እንድናደርግ ይረዱናል ማለት ነው። ኢምፕሊሜንቴሽን በሚሰራበት ሰዓት ከየሶሉሽኑ በጣም ብዙ ተግዳሮቶች ይኖራሉ። ኢንክሉዲንግ ኢምፕሊሜንቴሽኑን ራሱ ኤክስኪዩት ከማድረግ ጀምሮ ብዙ ተግዳሮቶች ይኖራሉ። ከዛ ውስጥ ግን ቢያንስ በቅርብ ማስታወሳቸው አንድ ሁለቱን ልጥቀስ። አንደኛው አባይ ባንክ ኤፍኤምሲ ማይግሬሽን ነበረ። ከ15 ወር ከ20 ቀን በፊት የነበረ ነው። ፕላን የተደረገው ስኬጁል ወጥቶ የሄደው ከቅዳሜ ዕለት ማታ ከ4 ሰዓት ከጠዋት 12 ሰዓት ድረስ እንዲያልቅ ነበረ። አጋጣሚ ሆኖ በተለያዩ ኢሹዎች በእነሱ ዩቲሊቲ ወይም በፓወር መቆራረጥ ምክንያት ከኛም ሳይድ በነበሩ አንዳንድ ኢሹዎች ምክንያት ዲሌይ አድርጎ ነበር እና እሱን ሪዞልቭ ለማድረግ ኢሹን ፈቶ ስቴብል ለማድረግ የእነሱ ኔትወርክ ወይም ደግሞ ኢምፕሊመንት የተደረገውን ነገር ፕሮፐርሊ እንዲጠቀሙት ለማድረግ ሴንሲቲቭ ስለሆነ የባንክ ኤሪያ ዝም ብለን የምንተው ለአንድ ቀን ለሁለት ቀን የምንተው ስላልሆነ ኒሊ ወደ 22 ሰዓት አካባቢ ስትራግል አድርገው ፋይናሊ ቅዳሜ ማታ ገብተው እሁድ ማታ ላይ ነው ጨርሰው የወጡት እና በዛ ሰዓት ጀስት ብዙ ስትራግል አድርገዋል። ኢሹም ክሪቲካል ነው ብዬ አስባለሁ። ባንኪንግ ሴክተር ላይ ፋታ የሚሰጥ ኢሹ የለም። ኤቭሪቲንግ የሚጠቀሙበት ስለሆነ ብዙ ክሊያንቶቻቸውን ሊያጡ ይችላሉ። እነዛ ባንኮችም ቢዝነስ ኮንቲኒቲያቸውም ጥያቄ ምልክት ውስጥ ሊገባ ስለሚችል ያንን ታሳቢ በማድረግ ኒሊ ወደ 22 ሰዓት ተጠቅመው ያንን ማይግሬሽን ጨርሰው ወጥተዋል። ሌላኛው ሁለተኛው የኢትዮጵያ መድኃኒት አቅራቢዎች ድርጅት ላይ የገነባነው የዳታ ሴንተር ስራና የኔትወርክ ኢንስታሌሽን ነበር። ወደ 19 ሳይቶች ላይ ክልል ላይ የነበሩ እሱ ስራ ዳታ ሴንተር ኢምፕሊሜንቴሽኑ አልቆ ኤቭሪ ላይሰንሲንጎች በሙሉ አልቀው በፊት በኪራይ ነበር ሲስተማቸውን ዲፕሎይ አድርገው ሲጠቀሙ የነበረው ቴሌ ሳይድ ላይ ወደ ራሳቸው ዳታ ሴንተር ማይግሬት ማድረግ ነበረባቸው። 6 ቀን ቀንና ሌሊት የፈጀ ማይግሬሽን ነበረ። ፕሮፐርሊ የኛ ኢንጂነሮች ተሳትፎበት ፕሮፐርሊ ማይግሬት አድርገው ጨርሰው ኔትወርኩ ስቴብል ሆኖ አሁን እየተጠቀሙበት ነው የሚሆነው። ምንም አይነት ግሪቫንስም ሆነ ኢሹ የለም። ሀቲፍ ኢሹ ቢኖር ወይም ደግሞ በትክክል ባያልቅ ኖሮ ባይሰራ ኖሮ ብዙ የመድኃኒት ዲስትሪቢሽኖች ይቋረጡ ነበር። ለመላው ኢትዮጵያ የሚያከፋፍል ስለሆነ እሱም ክሪቲካል ነበር ኢሹ። እሱን በዛ መንገድ መፍታት ችለናል። እንደ ዲሲፕሊን አይ ውስጥ ኤኒ ኢሹ እንደ ክሪቲካል ነው የምናየው። ምንም አይነት ክሊያንት የሚያነሳው ኢሹ ትንሽ ነው ብለን የምናስበው የለም። ምክንያቱም ኦብቪየስሊ ቢዝነሳቸውን ነው ኢንተራፕት የሚያደርገው እና እያንዳንዱ ነገር ምን ያህል ፎከስ ሰተን እንደምንሰራ ስፔሻሊ ደግሞ ትልልቅ የምርም ክሪቲካል የሆኑ ሳይቶች ላይ ደግሞ ሳይተኙ ለልጆቹ እንደሚሰሩና የዛን አይነት ዲሲፕሊን እንዳላቸው የ8 ሰዓት የስራ ሰዓት ብቻ በሚለው እንደማይገደቡና ዲሲፕሊናቸው በዛ ልክ እንደሆነ ነው የሚያሳየው። ይህን ዲሲፕሊን መገንባትም የቻለው አይ ነው። አይ ላይ ያው ፊልድ ኢንጂነሮች አንድ ፕሮጀክት ከመጀመሪያው ጀምሮ እስከ ያልቅ ድረስ በስፋት ይሳተፋሉ። ከነዛም ውስጥ የሚሆኑት ከኢኒሺዬሽን ጀምሮ እስከ ክሎዥር ድረስ ማለት ነው። በዋናነት ሁለት ናቸው። አንደኛው ዶክመንቴሽን ነው። ሁለተኛው ደግሞ ኤግዛክትሊ ሳይት ላይ ኢምፕሊመንት በማድረግ ነው የሚሳተፉት። ከመጀመሪያው ከዶክመንቴሽን ስንጀምር ኢኒሺዬሽን ፌዝ ላይ ወይም ፕላኒንግ ፌዝ ላይ ሆነን ስንሰራ ከመጀመሪያ ሳይ አዋርዱ ከመጣ በኋላ ወደ ፕሮጀክት ከተቀየረ በኋላ ቼክሊስት ሳይት ሰርቬይ ቼክሊስት አዘጋጅተው ሳይት ሄደው እያንዳንዱን ነገር አይተው ይመጣሉ። በዛ መሰረት ሜክ ሹር የሚያደርጉት ያው አንደኛው ሳይት ላይ ያሉት ከስኮፕ ውጭ ያሉ ኢንፍራስትራክቸሮች ሬዲ መደረጋቸውን ፕላስ ደግሞ ለዲዛይን የምንፈልጋቸው ኢንፑቶች አሉ። ለምሳሌ ከኔትወርክ ከሆነ አይፒ እንፈልጋለን፣ ከሲስተም ሳይድ ከሆነ ዩዘር ዳታቤዞች እንፈልጋለን። እነዛን ነገሮች ኮሌክት አድርገው ይመጣሉ። ዘን ያገኙትን ሪፖርት ያደርጋሉ ለቴክኒካል ሊደራቸው። ዘን ኤስፒጂ ወይም ሳይት ፕሪፓሬሽን ጋይድ የሚባለው ዶክመንት ይዘጋጃል። ይህ ዶክመንት አሁን ያልኳቸውን ነገሮች
ለክላይንት ሼር ተደርጎ ወይም ክላይንት ማዘጋጀት ያለበትን ነገር እንዲያዘጋጅና ኢምፕሊሜንቴሽን ሲጀመር ስሙዝሊ ኢምፕሊሜንት እንዲደረግ ማረጋገጫ የሚሆን ዶክመንት ነው። ዘን HLD ዶክመንት ነው የሚዘጋጀው። ሃይ ሌቨል ዲዛይን ነው። ይህም አጠቃላይ ሶሉሽኖቹ ምን ሶሉሽኖች አሉ ወይም ምን አይነት ሶሉሽኖችን ለክላይንት ምን አይነት መፍትሄዎችን ይሰጣሉ የሚሉትን ነገሮች የሚያሳይ ዶክመንት ነው ሃይ ሌቨል ዲዛይን። ዘን ኤግዛክትሊ ኦንሳይት ሆነን ኢምፕሊመንት ስናደርግ የምንጠቀሙ ዶክመንት ወይም ሎ ሌቨል ዲዛይን የሚባለው ዶክመንት ይዘጋጃል ማለት ነው። ይሄ ዶክመንት የሚያሳየው ሶሉሽኑ እንዴት ዲፕሎይ ይደረጋል ኤግዛክትሊ ኦንሳይት። ለምሳሌ በሲቪል ከሆነ ኤግዛክትሊ ሜዥሮችን የያዘ፣ ከኔትወርክ ከሆነ ደግሞ ኤግዛክትሊ ኮንፊግሬሽኖችን የያዘ ዶክመንት ይዘጋጃል። ዘን ይሄ ዶክመንት ከተዘጋጀ በኋላ ለክላይንት ሼር ይደረጋል። ኢንተርናል ቫሊዴሽን ከጨረሰ በኋላ ማለት ነው። ለክላይንት ሼር ከተደረገ በኋላ ክላይንት ኤግዛክትሊ የተሰራውን ዲዛይን ለመረዳት እንዲያስችለው ወርክሾፖች ይዘጋጃሉ። እነዚህ ወርክሾፖች ላይ ፊልድ ኢንጂነሮቹ ፕሬዘንቴሽኖችን አዘጋጅተው እነዛን ዲዛይኖች ያቀርቡላቸዋል። ደን ኤኒ ጥያቄ ካላቸው ወይም ኤኒ ቼንጅ ካላቸው መጀመሪያ ያልተረዱት ዲዛይኑ ላይ የተረዱት ነገር ካለ እዛው ሪኩዌስታቸውን ያቀርባሉ። በዛ መሰረት አፕዴት የሚደረጉ ነገሮች ወይም የሚስተካከሉ ነገሮች ተስተካክለው ፎር ፋይናል ሎ ሌቨል ዲዛይኑ አፕሩቭ ሆኖ ይቀመጣል። ያሉን ኢንጂነሮች እንግዲህ ከፕሮጀክት ኢኒሺዬሽን እስከ ክሎዥር ድረስ በደንብ ነው የሚሳተፉት። እንደ ካምፓኒ ያለን ኦርጋናይዜሽናል ስትራክቸር ላይ ሁሉም የፕሮጀክት ስቴክሆልደሮች ፋንክሽናሊ ለፋንክሽናል ቲም ሊደራቸው ነው ሪፖርት የሚያደርጉት። ግን ኢሚዲየትሊ አንድ ስራ ፕሮጀክት ሆኖ ሲመጣ ቨርቹዋል ቲም እናዋቅራለን። ፕሮጀክታይዝድ የሆነ ኦርጋናይዜሽናል ስትራክቸር እንዲኖረው እናደርግና ለፕሮጀክት ማናጀሩ እነዚህ ኢንጂነሮች ሪፖርት ያደርጋሉ ማለት ነው። በዚህ ፕሮጀክት ዙሪያ ላይ ለፕሮጀክት ማናጀሩ ሪፖርት እንዲያደርጉ እናደርጋለን። ቨርቹዋል ቲም ነው የምናዋቅረው። ከዛ ገና ፕሮጀክት ኢኒሺዬሽን ላይ ስኬጁል አብረው ነው የሚሰሩት። ፕሮጀክት ማኔጅመንት ፕላኑ ፕሮጀክቱን እንዲህ ነው ማኔጅ የምናደርገው የሚለውን አብረው ነው የሚሰሩት። ከዛ በኋላ ፕሮጀክት ሪስክን አብረው ኢኒሻሊ አይዴንቲፋይ ያደርጋሉ። ሊገጥሟቸው የሚችሏቸውን ሪስኮች አይዴንቲፋይ አድርገው ሚቲጌሽን ስትራቴጂዎችን በጋራ ነው የሚያስቀምጡት። ይሄ ኢንጂነሮቹን ፕሮጀክት ማኔጅመንቱ ላይ ዳይሬክት ተሳትፏቸው ስራውን ኤክስኪዩት ማድረግ ብቻ ሳይሆን የፕሮጀክቱን ማኔጅመንት ላይ እንዲሳተፉ ማድረጋችን ትልቅ አስተዋጽኦ አለው። ትልቁ ኢምፓክት እሱ ነው። ብዙ ፕሮጀክቶችን ነው እስካሁን ዴሊቨር ያደረግነው። ከዳታ ሴንተር ኢንፍራስትራክቸር ጀምሮ ክላውድ ድረስ ብዙ ዩኒቨርሲቲዎች ላይ እንደነ ኦቻሞ፣ እንደነ ሚዛን ቴፒ፣ እንደነ ድሬዳዋ ዩኒቨርሲቲ ላይ ሙሉ ዳታ ሴንተሮችን ከሲቪል ስራው ጀምሮ እስከ ኮምፒውት፣ ስቶሬጅ፣ ኔትወርክ፣ ኮላቦሬሽን ሶሉሽን ያላቸው ድረስ ዴሊቨር አድርገናል። ባንኮች ላይ ንግድ ባንክ ላይ፣ ህብረት ባንክ ላይ፣ ዘመን ባንክ ላይ፣ ዳሽን ባንክ ላይ ብዙ ሶሉሽኖችን ዴሊቨር አድርገናል። ንግድ ባንክ ላይ የመጀመሪያውን የፕራይቬት ክላውድ ሶሉሽን ዴሊቨር አድርገናል። መልቲናሽናል ኦርጋናይዜሽን ላይ እንደና አፍሪካ ዩኒት ላይ ብዙ የዳታ ሴንተር አክቲቭ ዲቫይሶችን ሶሉሽኖችን ዴሊቨር አድርገናል እና ሰክሰስ ስቶሪያችን እንግዲህ ከእድሜያችን ልክ ጋር የሚያያዝ ነው። ሙሉ ለሙሉ ፕሮጀክት ቤዝድ የሆነ ካምፓኒ ፕሮጀክቶችን ይቀበላል፣ ዴሊቨር ያደርጋል እና ብዙ ፕሮጀክቶችን ዴሊቨር አድርገናል። ፕሮጀክት ማኔጅመንት ኮንቲኒየስሊ ኢቮልቭ የሚያደርግ የማኔጅመንት ሳይንስ ነው። እኛም ይሄን ስለተረዳን ኮንቲኒየስሊ የፕሮጀክት ማኔጅመንት ቲማችንን ሰርቲፋይ እናስደርጋለን። አጫጭር ትሬኒንጎችን እንዲወስዱ እናደርጋለን። ራሳቸውን እንዲያሳድጉ ካፓሲቲ ቢልዲንግ ላይ ፎከስ አድርገን አንደኛው እንሰራለን። ሁለተኛው ቅድም ያልናቸው ሶፍትዌሮች ኢንተርናሊ ቢውልድ ያደረግናቸው ሶፍትዌሮች ናቸው። በእነዚህ ኖሌጆች ኮንቲኒየስሊ ኢቮልቭ እያደረግን አፕዴት እያደረግን ሮድማፖችን እየቀረጽን አዳዲስ ቴክኖሎጂዎችን እነዛ ሶፍትዌሮች ውስጥ ኢንቴግሬት እያደረግን ቱሎቹ ራሱ የምንጠቀማቸውን የፕሮጀክት ማኔጅመንት ቱሎች ሁሌ እያበቃናቸው በአዳዲስ ቴክኖሎጂዎችና ሀሳቦች እያበቃናቸው እንሄዳለን። ሶስተኛው እንግዲህ ሁሉንም ፕሮጀክት የትኛውንም ፕሮጀክት ስንጨርስ አፍተር አክት አናሊሲስ ያልኩትን ነገር እንሰራለን። ከዚህ በምናገኘው ግብዓት
ሪኮመንዴሽንም ሊሆን ይችላል። አንደኛው የፕሮጀክት ማኔጅመንት ፕሮሰሳችንን አፕዴት ማድረግ ሊሆን ይችላል። አንደኛው በቃ ኦኬ እዚህ ላይ ይሄ ነገር ለምን ተከሰተ ይሄ ስለሆነ ያን ሀሳብ ወስደን የፕሮጀክት ማኔጅመንት ፕሮሰስ ፍሎዋችንን አፕዴት እናደርግበታል። ሌላኛው ደግሞ ፕሮጀክቱ ራሱ ፍሮም ዘ ስክራች ሀሳቡ ኢኒሻሊ ቢኖር ኖሮ ይሄ ፕሮጀክት በዚህ መልኩ በተሻለ መልኩ ያልቅ ነበር ብለን ስናስብ ደግሞ ጨረታ ለሚሰራው ቲማችን እንደ ፊድባክ ሉፕ እንሰጠዋለን። ሌሎች ተመሳሳይ ፕሮጀክቶች እንደዚህ አይነት ፕሮጀክቶች ሲመጡ እንደዚህ አይነት ኦፖርቹኒቲዎች ሲመጡ የጨረታ ሪስፖንስ ውስጥ አካቶ አስተካክሎ እንዲመልስ ወይ በዛ መልኩ እንዲመልስ እናደርግና ቀጣይ የሚመጡ ፕሮጀክቶች የተሻለ አፈጻጸም እንዲኖራቸው እናደርጋለን። ሌላኛው እንግዲህ ቴክኖሎጂ በጣም ዳይናሚክ ነው። ዳይናሚክ የሆነ ላንድስኬፕ ላይ ያለ ነው እና ሁሉንም ስራዎች በራሳችን አንሰራም። ኤክስተርናል ኢምፕሊመንተር የቬንደር ኢምፕሊመንተር የምናመጣበት ሁኔታ አለና ከነዚህ ኢምፕሊመንተሮች ጋር የሰብ ኮንትራክት አግሪመንት ስናደርግ ፕሮፐር የሆነ ኖሌጅ ትራንስፈር እንዲኖር የሚያስገድዱ አርቲክሎችን የኮንትራክት ዶክመንት ውስጥ የሰብ ኮንትራክቲንግ ዶክመንት ውስጥ እናስገባለን። ሻዶ የምናደርግበትን ሜካኒዝም በጣም ትራንስፓረንት ይሆንና እኛ ኢንሃውስ ያሉን ኢንጂነሮች በደንብ ካፓሲቲ ቢልድ ሊያደርጉ የሚችሉበትን መንገድ ያገናዘበ እንዲሆን የፕሮጀክት ኤክስኪዩሽኑ እነዚህንም ኮንትራት ላይ ኢንፎርስ አድርገን ነው ወደ ኮንትራት ገብተን ኢምፕሊመንተሮችን ኦንቦርድ የምናደርገው። ቀጣይ ፕሮጀክቶች ተመሳሳይ ፕሮጀክቶች ሲመጡ ይዘር በራሳችን ኢምፕሊመንት እናደርጋቸዋለን ወይ ደግሞ በተሻለ አፈጻጸም አንደርስታንዲንግ ኖሮ ሊድ እያደረግን በተሻለ አፈጻጸም ኤክስኪዩት እንዲደረጉ ያደርጋሉ ማለት ነው። ፕሮጀክቶችን በየሳምንቱ ማስተር ስኬጁል እናደርጋለን። ማስተር ስኬጁል ሚቲንግ ላይ የምናነሳው ቅድም እንደጠቀስኩት ኢሹዎችን ኔክስት ዊክ ሪዞልቭ የምናደርጋቸውና ኤክስኪዩት የምናደርጋቸውን ታስኮች አይደንቲፋይ እናደርጋለን። ለየፕሮጀክቶቹ አቴታይም በአንድ ዊክ ውስጥ 5ም 6ም ፕሮጀክቶች አክቲቭ ሊሆኑ ስለሚችሉ ቤዝድ ኦን ዛት አክሽን ፕላን ሪሶርስ አሳይን እናደርጋለን ከየአንዳንዱ ቲም ማለት ነው። ቅድም የጠቀስኳቸው 6 ቲሞች አሉ። እነዛ ቲሞች ላይ እንደየሶሉሽኖቻቸው ሪሶርስ አሳይን እናደርጋለን። ያንን ሪሶርስ አሳይመንት ቅዳሜ ጠዋት ላይ አይዘር ደግሞ ሰኞ ጠዋት ላይ ነው ፖስት የማደርገው እኔ ራሴ። በዛ ሪሶርስ አሳይመንት መሰረት በየተመደቡበት የስራ ክፍል ወይም ሳይት መኪና ጠይቀው አስፈላጊ የሚባሉትን ቱልሶች አሟልተው ትክክለኛውን ሴፍቲ ማቴሪያል ወይም ፒፒኢ ፐርሰናል ፕሮቴክቲቭ ኢኩዊፕመንት አድርገው ወደ የሳይታቸው ይሄዳሉ። የሳይታቸው የተሰጣቸውን አሳይመንት ሳይቱ ላይ በሚኖረው ቴክኒካል ሊደር ከፋንክሽናል ቲም ሊደራቸው ውጪ ቴክኒካል ሊደር በየሳይቱ አሳይን ይደረጋል የፕሮጀክቱ። በዛ እሱ ጋይድ በሚያደርጋቸው መሰረት ኢምፕሊሜንቴሽናቸውን ያካሂዳሉ። ሳይት በሚደርሱበት ሰዓት የሚሆነው ምንድነው ፒኤም ሞጁል አለን ኢንተርናሊ ዴቨሎፕ ያደረግነው። እዛ ፒኤም ሞጁል ላይ ገብተው ሳይት ሴፍቲ ለብሰው ሳይት መድረሳቸውን ቼክ የሚያደርግ እና ታይሙን ኮንፊርም ሎኬሽኑን ኮንፊርም የሚያደርግ ፎቶ ተነስተው ነው የሚገቡት። ሳምፕሎች አሉን። ኒርሊ ከ2 ወር ከ3 ሳምንት በፊት ነው እሱን ኢንትሮዲውስ ያደረግነው። እሱን ተጠቅመው እዚህ ያለው ፋንክሽናል ሊደራቸው በሱ ስር የነበሩ ቲሞች ወይም ፊልድ ኢንጂነሮች በትክክለኛውን ሴፍቲ አሟልተው ሳይት መግባታቸውን ሳይት ሳይሄድ ኮንፊርም ማድረግ ይችላል። በተጨማሪ ሳይት ላይ ያለው ቴክኒካል ሊደር ይህንን ቫሊዴት ማድረግ ይችላል። ታስኮቹንም እንደተከፋፈሉት ኤክስኪዩት ያደርጋሉ። ኢን ዘ ሚድ ኦፍ ኤክስኪዩሽን ኤኒ ኢሹ ሊነሳ ይችላል፣ ኤኒ ቻሌንጅ ሊኖር ይችላል። እሱን ቻሌንጅ መጀመሪያ አድሬስ የሚያደርጉት እዛ ላለው ቴክኒካል ሊደራቸው ነው። ከሱ በላይ ከሆነ ወደ ቤስ ካምፕ ይመጣና ኮሚኒኬሽን ሚዲያችን ነው ቤስ ካምፕ ይመጣና ለቀጣዩ ወይም ለፋንክሽናል ሊደሩ ኤስኬሌት ይደረጋል። ያንን ሪዞልቭ እንዲያደርግ ቴክኒካል ኢሹ መፈታት ያለበት ቴክኒካሊ ከሆነ ሪስፔክቲቭ ቲም ሊደሩ ቁጭ ብሎ ከአሉት ኤክስፐርቶች ጋር አውርቶ ኤኒ ፈርዘር ዲግ ማድረግ ያለባቸውን ነገሮች ዲግ አድርገው ሪሰርች አድርገው ያንን ሶሉሽን ይሰጣሉ። ኢሹ መፈታት ያለበት ማኔጅመንት ዋይዝ ከሆነ የሚመለከተው ቴክኒካል ቲም ሊደር ፕሮጀክት ማናጀሩ እኔና ኦፕሬሽን ዳይሬክተሩ ቁጭ ብለን በምንፈታው መሰረት እሱን ዲፕሎይ ያደርጋሉ። ኢሹዎቹ በዚህ መንገድ ሪዞልቭ ይደረጋሉ ማለት ነው።
አንድ ፊልድ ኢንጂነር ሳይት ላይ ሲሆን ፕሮፐርሊ ሴፍቲ መጠቀም አለበት። አለበለዚያ ሳይት መግባት አይችልም። በሰዓቱ መድረስ አለበት። መኪኖቹ ሬዲ ሆኖ ነው የሚጠብቁን። ከሳይት በምንመለስበትም ሰዓት ፊልድ ኢንጂነሮች በሚመለሱ ሰዓት ጠዋትም ከስታንድ አፕ በኋላ ወደ ሳይት በሚሄዱበት ሰዓት ሬዲ ሆኖ ነው የሚጠብቁት። ፕሮፐር ፕላትፎርም ተጠቅሞ ካር ወይም መኪና አሳይን እንዲደረግላቸው ጠይቀው ወደ የሳይታቸው ይሄዳሉ። ዴይሊ ታስካቸውን በዛ መንገድ ኤክስኪዩት ያደርጋሉ። እሱን የምናረጋግጥበት መንገድ በስራ ነው። የመጀመሪያው እኛ ኳርተርሊ ስታፍ ዴቨሎፕመንት ፕላን አለን። በጀት ይወጣለታል። ቅድም ጠቅሼው ነበረ። ለፕሮጀክቶች በጀት ወጥቶ አንድ ሰው ቀጣይ በምንሰራቸው ፕሮጀክቶች አይዘር ደግሞ ሌተስት የተባሉ ቴክኖሎጂዎችን ትሬን አድርጎ ሰርቲፋይ እንዲሆን ፕላን አለ። በዛ ፕላን መሰረት ነው። እሱን ስትራቴጂካሊ መጠቀም በሁለት መንገድ መጠቀም እንችላለን። እየተጠቀምነው ያለንበት መንገድ እሱ ነው። አንደኛው ምን አዳዲስ ሶሉሽኖች አሉ ከዚህ በፊት የተጠቀሙባቸው ወይም ደግሞ ኢምፕሊመንት አድርጓቸው የማያውቁ ሶሉሽኖች ፖቴንሻሊ ወደኛ ጨረታ ወይም ቢድ ሆነው ሊመጡ የሚሉትን አሰስ አድርጎ እነሱ ላይ ትሬኒንግ ሰጥቶ ሰርቲፋይ አድርጎ ማብቃት ነው። ሁለተኛው ደግሞ አዳዲስ ቴክኖሎጂዎች አዲስ ራይዝ እያደረጉ ያሉ ቴክኖሎጂዎች ካሉ ሌተስት ቴክኖሎጂዎችን እነሱ ላይ ሪሶርስ አሳይን አድርጎ ትሬኒንግ ወስደው ተፈትነው ሰርቲፋይ እንዲሆኑ ማድረግ ነው። እሱንም የተጠቀምንበት ቦታ አለ። ለምሳሌ ሳይበር ሴኩሪቲ ቲማችን ከ5 ወር በፊት አልነበረም። የኢንተርፕራይዝ ኔትወርክ ዲፕሎይመንት ቲም አካል ነበረ። እዛ ውስጥ የነበሩትን ልጆች ነው በየኳርተሩ ኦፖርቹኒቲ እየሰጠን የሳይበር ሴኩሪቲ ትሬኒንጎቹን እንዲወስድ ሌተስት የሆኑ ትሬኒንጎች ካሉ እሱን እንዲወስዱና ሰርቲፋይ እንዲሆኑ ብቁ እንዲሆኑ በማድረግ ነው ፋይናሊ ወደ ቲም ያቋቋም ነው። ይህንን ነው እንደ አንድ ስትራቴጂ የምንጠቀመው እና እየተጠቀምንበት ያለው። ሁለተኛው ፕሮጀክቶች አዳዲስ እኛ ዊን አድርገናቸው ግን ኢምፕሊመንተሮቹ ከውጭ መጥተው የሚሰሯቸው ከውጭ ኢምፕሊመንተር ጋር ጆይንትሊ የምንሰራቸው ፕሮጀክቶች ይኖራሉ። ከዛ ውስጥ ኖሌጅ ትራንስፈር እንዲያደርጉ ውላችንም ላይ ማስገባት ፕላስ ኢምፕሊሜንቴሽኑ ኦፕን ሆኖ እነሱ እየተከታተሉት ኢምፕሊመንት እንዲደረግ ማድረግ ነው። በዚህ መንገድ ሌተስት የሆኑትን ቴክኖሎጂዎች አንደርስታንድ እንዲያደርጉና ግራብ እንዲያደርጉ የምናደርገው። ሌላኛው በስፋት የተሳተፉበት ፓርት የኢምፕሊሜንቴሽን ፓርት ነው። የፕሮጀክት ኢምፕሊሜንቴሽን ፓርት እዚኛው ላይ አብዛኛው ፊልድ ኢንጂነሮች ኦንሳይት ሆነው በራሳቸው እያንዳንዳቸው ሶሉሽን መሰረት ቴክኒካል ሊደሩ አሳይን በሚያደርጋቸው ታስክ መሰረት ሳይት ላይ የተሰራውን ዲዛይን ወደ ትግበራ ይቀየራሉ ማለት ነው። ሌላው ዶክመንቴሽን፣ ከኢምፕሊሜንቴሽን ተያይዞ የሚዘጋጁ ዶክመንቴሽኖች አሉ። አንደኛው ኒፕ ወይም ኔትወርክ ኢምፕሊሜንቴሽን ፕላን ነው። ይህም ዶክመንት ኮንፊግሬሽን ወይም ኔትወርክ ኢምፕሊሜንቴሽን ሲደረግ ስሙዝ በሆነ መልኩ እንዲተገበር ወይም ዳውን ታይምን ኦፕቲማይዝ ባረገ መልኩ እንዲደረግ የሚዘጋጅ ዶክመንት ነው። ሌላኛው ኢምፕሊሜንቴሽን ካለቀ በኋላ ማይግሬት ለማድረግ የሚዘጋጅ ዶክመንት አለ፣ ማይግሬሽን ፕላን። ይህም ልክ እንደ ኒፕ ወይም እንደ ኔትወርክ ኢምፕሊሜንቴሽን ፕላን ኮንፊግሬሽን ወይም የኔትወርክ ሶሉሽን ቢዝነስ ራን በሚያደርግ ቢዝነስ ላይ እክል ሳይፈጥር እንዲያልቅ የሚያደርግ ዶክመንት ነው። ሌላኛው ወደ አክሴፕታንስ ወይም ፕሮጀክቱን ወደ ማስረከብ ፌዝ ላይ ያሉ ዶክመንቶች አሉ። አንደኛው ኤቲፒ ወይም አክሴፕታንስ ቴስት ፕሮሲጀር ነው። ይህም ዶክመንት የሚይዘው አጠቃላይ የተሰሩ ስራዎችን በምን መልኩ ተመዝነው ለክሊያንት ማስረከቢያ ወይም እንዴት እንረካከባለን የሚለውን የሚያሳየው። እያንዳንዱ ሶሉሽኖች እንዴት ቴስት ይደረጋሉ፣ ምን ምን ቼክ መደረግ አለበት፣ ከስኮፕ አንጻር ነው የተሰራው ወይ ምንድን ነው የሚለውን እያንዳንዱን ነገር ያሳያል ማለት ነው። በዚህ መሰረት ፕሮጀክቱን ርክክብ ይደረጋል። ከዛ በኋላ ፕሮጀክቱ ካለቀ በኋላ ኬቲ ነው የሚደረገው። ኬቲ ናውሌጅ ትራንስፈር ማድረግ ነው። ፕሮጀክቱን ከሰሩት ፊልድ ኢንጂነሮች በኋላ ላይ ተረክበው ወይም ኦፕሬት ለሚያደርጉ ወይም ማኔጅ ለሚያደርጉ ቲም፣ ለክላይንት ሳይድ ላለ ቲም የሚሰጥ
ናውሌጅ ትራንስፈር ወይም ኬቲ ነው። ይህም ዶክመንት ተዘጋጅቶ ፕሬዘንት ይደረግላቸዋል ለክላይንቶቹ ማለት ነው። ሌላኛው ፕሮጀክቱ ካለቀ በኋላ አስቢልት ዶክመንት አለ። አስቢልት ዶክመንት አጠቃላይ ፕሮጀክቱ የተሰሩት ስራዎች መጀመሪያ ዲዛይን ላይ ተሰርቷል፣ የተቀየሩ ነገሮች ካሉ ወይም የተጨመሩ ነገሮች ካሉ እነዛን ነገሮች አምሮ ፕሮጀክቱ በምን መልኩ ኢምፕሊመንት ተደርጓል የሚለው የሚያሳይ ዶክመንት አስቢልት ዶክመንት። ፋይናሊ ፕሮጀክት ክሎዥር ላይ ያለው ዶክመንት ፒኤችዲ ወይም ፕሮጀክት ሃንድኦቨር ዶክመንት ነው። ይህም ዶክመንት አጠቃላይ የፕሮጀክቱን ሶሉሽኖች፣ ስኮፖች በእያንዳንዱ ዲቫይስ በሴሪያል ነምበር ተጠቅሶ የስቴክሆልደር ኮሚኒኬሽን ለአፍተር ሴልስ ሰፖርት እንዲጠቅም እነዛ ነገሮች በሙሉ ተካተውበት ፋይናሊ ፕሮጀክቱን ትራንስፈር ለማድረግ ወይም ፕሮጀክት ሪስፖንሲቢሊቲውን ለማስተላለፍ የሚጠቀሙ ዶክመንት ነው ለክላይንት ሼር የሚደረግ። የፕሮጀክት ማኔጅመንቱን ለማሳለጥ በዋነኝነት 3 ሶፍትዌሮችን እንጠቀማለን። አንደኛው ኢንተርናል ኮሚኒኬሽናችንን ኢንሃንስ ለማድረግ ኮላቦሬቲቭ ኢንቫይሮንመንት ለመፍጠር ቤስ ካምፕ የሚባል የፕሮግራም ማኔጅመንት ሶፍትዌር እንጠቀማለን። እዛ ላይ ኮሚኒኬሽኖቻችንን ፋይሎቻችንን አታች የምናደርገው ነገ የሆነ ሰው ባይኖር እንኳን መጥቶ ምን ነበር ያለው ኮሚኒኬሽን የሚለውን የሚያገኝበት፣ ዊክሊ ሚቲንጎችን ስናደርግ ያላቸው፣ ሪስክ አይደንቲፋይ ስናደርግ ያላቸው የፕሮጀክት ዶክመንቶችን፣ ዲዛይን ዶክመንቶችን ሁሉንም ነገሮች አታች አድርገን ሁሉም ሰው ሪቪው ማድረግ የሚችልበት ቦታ ላይ የምናስቀምጥበት ቤስ ካምፕ የሚባል ሶፍትዌር አለ የምንጠቀሙ። ከዛ በኋላ ግን የፕሮጀክት ማኔጅመንት ሶፍትዌር ኢንሃውስ በሶፍትዌር ቲማችን ዴቨሎፕ ያደረግነው አለ። እዚህ ፕሮጀክት ማኔጅመንት ሶፍትዌር ላይ ሁሉም ፕሮጀክት ማናጀር የየራሱን ፕሮጀክት ክሬት ያደርጋል። ፕሮጀክት ስኬጁል እዛ ላይ ይሰራል። በጀት እዛ ላይ ፕላን ያደርጋል። ሪስኮችን እዛ ላይ ይመዘግባል። ሚቲጌሽን ስትራቴጂዎችን እዛ ያስቀምጣል። ኢሹዎችን እዛ አይደንቲፋይ ያደርጋል። ሪዞሉሽን ሜቶዶችን እዛ ላይ ያስቀምጣል። በዛ መልኩ ፕሮጀክት ማናጀሩ ማኔጅ ያደርጋል። ፕሮጀክት ማኔጅመንት ኦፊስ ማናጀሩ እነዛ ሁሉ ፕሮጀክት ማናጀሮች ያስገቧቸውን የየፕሮጀክቱን ዳታዎች፣ ፕላኖች አንድ ቦታ ላይ ያገኛቸዋል። ለምሳሌ ማስተር ስኬጁል ብሎ ያገኛቸዋል። ሁሉንም ፕሮጀክቶች 10 ፕሮጀክቶች ካሉ 10 ፕሮጀክት ማናጀሮች ያስገባቸውን ዳታዎች ስኬጁሎቹን አንድ ቦታ ሰብስቦ ማስተር ስኬጁል ብሎ ቫሪያንሱን የሚያይበት፣ የተሰሩ ስራዎች የት ጋር የየትኞቹ ታስኮች አልቋል የሚሉበት ማስተር ስኬጁል የሚል ፊቸር አለ። እሱን ያይበታል። ሁሉም ፕሮጀክት ማናጀር የራሱ ፕሮጀክት ክሬት ያደረገው ላይ ነው በጀት ፕላን የሚያደርገው። ማስተር በጀት ብሎ አንድ ቦታ ላይ ያገኘዋል። ሁሉም ፕሮጀክት ማናጀር ሪስክም ኢሹም እንደዛው ነው የሚመዘግበው። እዛ ፕሮጀክት ማኔጅመንት ኦፊስ ማናጀሩ ወይ ደግሞ ሃየር ማኔጅመንቱ አንድ ቦታ ላይ ማስተር ሪስክ፣ ማስተር ኢሹ ብሎ ያገኝና ክሪቲካል የሚባሉትን አይዴንቲፋይ አድርጎ አቅጣጫ በመስጠት በማገዝ ሀሳቦችን በማምጣት ፕሮጀክቱን ማኔጅ ያደርጋል ማለት ነው። ኢንተርናሊ ነው ዴቨሎፕ ያደረግነው። በጣም ቆንጆ የፕሮጀክት ማኔጅመንት ሶፍትዌር ነው። ሌላኛው እንግዲህ ትልልቅ የአይቲ ፕሮጀክቶችን ስንሰራ ሰፕላይ ቼኑ ነው። ከብዙ ሀገር ነው የሚመጣው። በጣም ብዙ ኮምፖነንት ነው ያለው። ሰፕላይ ቼኑን አንድም ነገር ሚስ ሳናደርግ ፕሮፐርሊ ኢምፖርት አድርገን ክላይንት ጋር ዴሊቨር አድርገን ፕሮጀክቱን ኤክስኪዩት እንድናደርግ ነው የሚዳደር እና እሱን ለማሳለጥ የሰፕላይ ቼን ማኔጅመንት ሶፍትዌር ሰርተናል። የእያንዳንዱ እቃ ግዢ ምን ላይ ነው ያለው፣ የት ሀገር ላይ ነው እየተገዛ ያለው፣ በየትኛው ባች ሺፕመንት ነው የሚመጣው የምንለው ስህተቶችን ሳንፈጥር ፉሊ የፕሮጀክት አይተሞችን ክላይንቱ ጋር ዴሊቨር እንድናደርግ ስትሪም ላይን አድርጎ እንድንሰራ የሚያደርግልን ሶፍትዌር ነው የሰፕላይ ቼን ማኔጅመንት ሶፍትዌር። ይህንም ኢንተርናሊ በሶፍትዌር ቲማችን ነው የሰራ ነው። ሶስቱ ትልልቅ የቴክኖሎጂ ግብአቶች ወይ ደግሞ ሶፍትዌሮች ፕሮጀክት ማኔጅመንት ላይ የምንጠቀማቸው እነዚህ ናቸው። ሶፍትዌር ሰርቪስ ዲፓርትመንት አይ ውስጥ ለሚሰሩ ስራዎች የሶፍትዌር ፕላትፎርሞችን ፕሮቫይድ በማድረግ የሚታወቀው ለኢንተርናል ዩዝ እና ለኤክስተርናል ዩዝ የሚሆኑ ሶፍትዌሮችን ዴቨሎፕ አድርጎ ሪሊዝ በማድረግ የሚታወቀው ማለት ነው። ሶፍትዌር ሰርቪስ ዲፓርትመንት በውስጡ 3 የተለያዩ ቲሞች አሉት። የመጀመሪያው ፕሮዳክት ዲዛይን፣ ሁለተኛው ሶፍትዌር ዴቨሎፕመንት፣ ሶስተኛው ደግሞ ኮንቲኒየስ ኳሊቲ ኤንድ ኦፕሬሽንስ የሚባሉ ነው። ሙሉ ሶፍትዌር ዴቨሎፕመንት ሳይክሉ እነዚህን 3 ቲሞች ነክቶ የሚያልፍ ነው ማለት ነው። የመጀመሪያው ፕሮዳክት ዲዛይን የሚባለው የፕሮዳክቱን ኢኒሺዬሽን ፕሮዳክቱን እንደ ፕሮጀክት ወይ እንደ ፕሮዳክት ትሪት እናድርገው የሚለውን ከሪኳየርመንት ጋዘሪንግ፣ ከዲዛይን ይህን ከሎ ሌቭል ዲዛይን፣ ከአርኪቴክቸራል ዲዛይን አስፔክት የሚሰሩትን ስራዎች የሚሰራ ነው። እሱኛው ለሶፍትዌር ዴቨሎፕመንት
ቲሙ ኢንፑት የሚሆነውን ዶክመንቶች ይሰጣል ማለት ነው። ሶፍትዌር ዴቨሎፕመንት ቲሙ ሁለተኛው ቲም ማለት ነው። እሱ ደግሞ ሜይንሊ የኢምፕሊሜንቴሽን ስራ ነው የሚሰራው። ከፕሮዳክት ዲዛይን ቲም ያገኛቸውን ዶክመንቶች መሬት ላይ ማውረድ እና ኢምፕሊመንት ማድረግ ነው። ሶስተኛው ቲም ኮንቲኒየስ ኳሊቲ ኤንድ ኦፕሬሽንስ የሚባለው ደግሞ ቲም የሶፍትዌር ዴቨሎፕመንት ቲም የሰራውን ስራ ኢቫሉዌት በማድረግ ኳሊቲውን አሹር በማድረግ ሶፍትዌሩን ቴስት በማድረግ እስከ ሪሊዝ ማኔጅመንት ድረስ የሚሰራው ቲም ነው ማለት ነው። በሶፍትዌር ሰርቪስ ዲፓርትመንት የተሰሩ ሶፍትዌሮች ብዙ ዴይ ቱ ዴይ ኦፕሬሽኑ ላይ የሚጠቀማቸው ሶፍትዌሮች ናቸው። የፕሮጀክት ቤዝድ ካምፓኒ እንደመሆኑ መጠን የፕሮጀክት ማኔጅመንት ሞር ደግሞ የኢንፍራስትራክቸር ዕቃ ሪሌትድ ስራዎች ስላሉት ደግሞ ሰፕላይ ቼን ማኔጅመንቱን የሚሰራበት ኢንዲቪዥዋሉን በወርክ ካልቸር የሚገዛበት ደግሞ ሰላም ነው ወርክ ስፔስ የሚባል ሶፍትዌር አለን። እነዚህን ሶፍትዌሮች ሃይላይት ለመስጠት ልሞክር ማለት ነው። የመጀመሪያው ፕሮጀክት ማኔጅመንት ሶፍትዌር የሚባለው የቤቱን የፕሮጀክት ማኔጅመንት ካልቸር ሪፍሌክት አድርጎ የያዘ ፕሮጀክት ነው። በዚህ ፕሮጀክት በጣም ብዙ ፕሮጀክቶችን አት ታይም ማኔጅ ማድረግ ይቻላል። ማስተር ስኬጁል አለው። በጀታቸውን ኮንትሮል ማድረግ ይቻላል። እያንዳንዱን ሬቨኗቸውን ኮንትሮል ማድረግ ይቻላል። ማስተር በጀት፣ ማስተር ሬቨኑ የሚባሉ ፊቸሮች አሉት። ከዛ ውጭ ፕሮጀክቶች ሪስክ እና ኢሹቸውን ኮንትሮል ማድረግ፣ በፕሮጀክት የተማሩትን ነገሮች ሎግ እያደረጉ ሌሰልነር እንዲያያዙ ሌላ የሚመጣ ቀጣይ ፕሮጀክት ኢምፕሊመንተር ሲኖር ከሱ ትምህርት እንዲወስድ የሚያዝበት፣ ዊክሊ ሪፖርቶች ጀነሬት የሚደረጉበት እና ለክላይንት ሼር የሚደረጉበት፣ ከዛ ውጭ ስኬጁል በትክክል አፕዴት የሚደረግ እና ማኔጅ የሚደረግበት ኢንድ ቱ ኢንድ ሶፍትዌር ፕሮጀክቱን ማኔጅ የሚደረግበት ሶፍትዌር ነው ማለት ነው። ይሄን ሶፍትዌር ፕሮጀክት ማኔጅመንት ቲማችን ሄቪሊ የሚጠቀመው ይሆናል ማለት ነው። ሁለተኛው ፕሮዳክታችን ኤስኤም ወይ ሰፕላይ ቼን ማኔጅመንት የምንለው ነው። ሰፕላይ ቼን ማኔጅመንት ያው ከስሙ እንደምንረዳው የሰፕላይ ቼን ፕሮሰሳችንን ስትሪም ላይን የምናደርግበት ሶፍትዌራችን ነው። ሰፕላይ ቼን ማኔጅመንት ላይ ከእቃ ግዢዎች ጀምሮ ከፕሮጀክት ላይ የሚያስፈልጉ እቃ ግዢዎች ጀምሮ እስከ ሙቭመንታቸው ጊዜ ሎጂስቲክስ ኦፕሬሽናቸው ኤንድ መተው ደግሞ ኢንቨንተሪ ገብተውም የእቃዎቹ ማኔጅመንት በሙሉ ኤንድ ፋይናንስ ለነዛ ፕሮጀክቶች የተሰሩት ፋይናንሶች በሙሉ ደግሞ ተጨምረው የያዘ ፕሮጀክት ነው ማለት ነው። ይሄ ዴይሊ የሰፕላይ ቼን ቲም፣ ሎጂስቲክስም፣ ሶርሲንግ ቲሙም፣ የኢንቨንተሪ ቲም፣ የፋይናንስ ቲም ዴይ ቱ ዴይ አክቲቪቲያቸውን በዚህ ሶፍትዌር ነው የሚፈጽሙት ማለት ነው። ፔፐርለስ የሆነ ኢንቫይሮንመንት ፈጥሯል ማለት ነው የሶፍትዌር ዴይ ቱ ዴይ ኦፕሬሽናቸው ላይ። ሶስተኛውና ሜጀር የምንለው የአይን ካልቸር ሪፍሌክት ያደርጋል ብለን የምናስበው አንድ ፕሮዳክት ደግሞ የሰላም ወርክ ስፔስ የሚባለው ነው። ሰላም ወርክ ስፔስ ለኤክስተርናል ክላይንቶች ራሱ በቅርቡ ሴል የምናደርገው በሰብስክሪፕሽን ሞዴል የምናወጣው ፕሮዳክት ነው የሚሆነው። ይሄ ሶፍትዌር በጣም ፓወርፉል እና የአይን ካልቸር በደንብ ሪፍሌክት ያደርጋል ተብሎ የሚታሰብ ሶፍትዌር ነው ማለት ነው። እዛ ውስጥ ካሉ ሞጁሎች እና ሜጀር ነገሮች መካከል አንደኛ የሚታወቅበት የኦኬአር ፕላኒንግ ሞጁሎች አሉ። ጎል ሴቲንግ የሚባለው ፍሬምወርክ በሙሉ በኦኬአር ፍሬምወርክን ተጠቅሞ ጎል ሴት ያደርጋል። ኳርተርሊ ነው የሚጠቀመው፣ ግን ሶፍትዌሩ አዳፕታብል ነው፣ በተለያየ እንትን መጠቀም ይቻላል። እነዛን ጎሎች ደግሞ ወደ ፕላኒንግ ቀይሮ ሪፖርት ተደርጎ ፕሮግረስ ትራክ የሚደረግበት እና ሪስክ ማኔጅ የሚደረግበት ፕላትፎርም ነው። ኦርጋናይዜሽናል ጎልን አላይን ለማድረግ እና ቶፕ ቱ ቦተም ጎል አላይመንት ለመፍጠር በጣም ትልቅ ቱል ይሆናል ማለት ነው። ሌላ የካምፓኒን ሄልዝ ለመቆጣጠር ሴፍ ኤረር ኮንቨርሴሽን ፊድባክ ሪኮግኒሽን የሚባሉ ፊቸሮች አሉት። ይሄኛው ትልቅ
የካምፓኒያችን አንድ ትልቅ አሴት ነው። ካምፓኒው በኮንቨርሴሽኖች፣ ዋን ኦን ዋን ሄልዝ ቼክአፕ፣ ባይዊክሊ ሚቲንጎች በማድረግ በጣም ይታመናል። የኦርጋናይዜሽናል ካልቸሩ እነዚህ ኪፕ አድርገው የቆዩ ሚቲንጎች ናቸው። እነዚህ ኦርጋናይዜሽኑ ላይ ያለውን ሄልዝ እና ኦርጋናይዜሽናል ዴቨሎፕመንትን ለማምጣት በጣም ጠቃሚ ሚቲንጎች ናቸው። እነዚህ ሚቲንጎች ፋሲሊቴት የምናደርግበት እና ምን አይነት ፕላትፎርም እና ምን አይነት ፎርማት ሊይዝ እንደሚገባ ጋይድ የሚያደርገን ፊቸር አለው እዚህ ሶፍትዌር ላይ። ከዛ ውጭ ፊድባክ አለው። ትልቅ ሜጀር የአይ ፕሮሰስ ውስጥ ያለ ፕሮሰስ ነው ፊድባክ ማለት። ፊድባክ ስንል አፕሪሺዬሽን፣ ሪፕሪማንድ ምንላቸው ሁለት ሜጀር ነገሮች አሉ። አንድ ሰራተኛ በስራው አፕሪሺዬት መደረግ ያለባቸው ሲናሪዎች አሉ። ለምሳሌ ኪ ፐርፎርማንስ ኢንዲኬተሮች አስቀምጠን እነዛን ሜትሪኮች ሰርፓስ ያደርግልን አፕሪሺዬት ይደረጋል። ቤዝ ላይን ከሚባሉ ስራዎች ደግሞ የወረደ ስራ የሚሰጠን ከሆነና የሚሰራልን ከሆነ ደግሞ በዛው ልክ ሪፕሪማንድ እና የማስተማሪያ መንገዶች አሉ። እነዚህ ፊድባክ መስጫ ሜካኒዝሞቻችን ናቸው። ሰራተኛው ያንን ከአለቃው ወይ ከአለቆቹ ተቀብሎ የሚያስተካክልበት ሜካኒዝም እንፈጥራለን ማለት ነው። ሌላ የመጨረሻው ሪኮግኒሽን የሚባለው ነው። ሪኮግኒሽን ላይ ያው ሰራተኛ ፐብሊክሊ ሪኮግናይዝ መደረግ አለበት ላመጣው ኢፈርት እና እነዚህ ለምሳሌ አይ ውስጥ የሚታወቁ ካልቸሮች ኢምፕሎይ ኦፍ ዘ ዊክ የሚባሉ፣ ቤስት ኢምፕሎይ ኦፍ ዘ ዊክ፣ ቤስት ኢምፕሎይ ኦፍ ዘ ኳርተር የሚባሉ ካልቸሮች አሉ። እነዚህ ካልቸሮች ይዞ ሪፍሌክት የተደረገበት ሶፍትዌር ነው ማለት ነው። እነዚህ ሜጀር ነገሮች አይ ካልቸር ይዟል ማለት ነው። ከዛ ውጪ የሂውማን ሪሶርስ ማኔጅመንቶች ይዟል፣ የኢምፕሎዮች ዳታ፣ ዲቴይልድ ዳታ። ከዛ ውጪ የታይም ሺት፣ የአቴንዳንስ ሊቫቸው ማኔጅ የሚደረግበት፣ ከዛ ውጪ ፔሮል ስራ የሚሰራበት፣ የሰራተኛው ፔሮል በሙሉ የሚሰራበት፣ ከኮምፐንሴሽን ቤኔፊት ኮምፕሊኬትድ በሆነ ፔሮል ሲስተም የሚሰራበት ነው። ከዛ ውጭ ኢንሴንቲቮች የሰራተኛ ፕሮጀክቶች ላይ ቅድም ባልኳቸው ሪኮግኒሽኖች አማካኝነት ሞኔታይዝ የተደረጉ ኢንሴንቲቮች ካሉ እነሱን ማኔጅ የሚደረግበት ሳይድም አለው። ይህን ያህል ብዙ ፊቸሮች የያዘ ፓወርፉል ሶፍትዌር ነው ማለት ነው። ሰላም ወርክ ስፔስ በቅርቡ ሪሊዝ የምናደርገው ይሆናል። እስካሁን የገለጽኳቸው ሶፍትዌሮች ኢንተርናሊ በሶፍትዌር ሰርቪስ ዲፓርትመንቱ ዴቨሎፕ የተደረጉ ናቸው። ሌላ ግን ሜጀር ሶፍትዌር የምንጠቀመው አይ ውስጥ እና ሰብስክራይብ አድርገን የምንጠቀመው ከኤክስተርናል ፕሮዳክት የቤዝ ካምፕ የሚባለውን ኮሚኒኬሽን ቱል ነው። ቤዝ ካምፕ አይ ውስጥ ፔፐርለስ ወርክን ሞቲቬት የሚያደርግ ኮሚኒኬሽን ፕላትፎርም ነው። ኦርጋናይዜሽናል ኖሌጅ ቤዝ የሚቀመጥበት በብዙ ቲሞች በብዙ ዲፓርትመንቶች መካከል ያለውን ዳታ ኮሚኒኬሽን ሪፈር ለማድረግ ራሱ የሚሆን ፕላትፎርም ነው። ይሄ አፕሩቫሎች የፔፐር ወርኮችን በሙሉ ኦንላይን ቴክኖሎጂውን ቤዝ ያደረገ ስራ እንዲሰራ ፋሲሊቴት የሚያደርግና እሱን ሞቲቬት የሚያደርግ ፕላትፎርም ነው ማለት ነው። እንደ አይ ኔትወርክስ ያለ ሰርቪስ ፕሮቫይደር፣ ሰርቪስ ኢንቴግሬተር መጀመሪያ የሚሸጠው ትረስት ነው። ለፊውቸር ክላይንቶቻችን የምለው አንድ በ16 ዓመት ታሪካችን ውስጥ ከ250 ፕሮጀክቶችን በላይ በተሻለ አፈጣጠም ዴሊቨር አድርገናል። በሁሉም ሴክተሮች ላይ ገቨርንመንት፣ ሃየር ኤዱኬሽን፣ ባንክስ፣ መልቲናሽናል ኢንስቲትዩት። በዚህ ውስጥ እንግዲህ ብዙ የምንማራቸው ነገሮች አሉ። አንድ ምንድነው ዳይቨርስ የሆነ የስቴክሆልደር ኤክስፔክቴሽን ማኔጅ ማድረግ ችለናል ማለት ነው። ሃይ ሪስክ ያሉባቸው ኢንቫይሮንመንቶች ላይ ሰርተናል። እንደ ባንክ ኮምፕላያንስ ሴንሲቲቭ የሆኑባቸው ቦታዎች ላይ ሰርተናል። ሰፋ ያለ ኢንፍራስትራክቸር የሚፈልጉ
የተለያዩ ኤክስፔክቴሽኖችን ማኔጅ ማድረግ ይችላል። እንግዲህ እነዚህ 250 ፕሮጀክቶች ዴሊቨር ስናደርግ ሁለተኛው የፕሮጀክት ማኔጅመንት ሜቶዶሎጂያችን ነው። 250 ፕሮጀክት መቼስ ፕሮፐር የሆነ የፕሮጀክት ማኔጅመንት ሜቶዶሎጂ ባይኖር ሳክሰስፉሊ ዴሊቨር አይደረግም። ሶስተኛው እንግዲህ ካምፓኒያችን 16 ዓመት ይህን ሁሉ ፕሮጀክት ዴሊቨር ሲያደርግ ትልቅ ኖሌጅ ቤዝ አለው ማለት ነው። እንደ ኢንስቲትዩሽን ኢትስ ሞር ኦፍ አንድን ፕሮዳክት ወይ እንደ ነጋዴ ሽጦ የሚወጣ ካምፓኒ ሳይሆን ኖሌጅ ትራንስፈር አድርጎ አዳዲስ ኖሌጆችን ወደ ሀገር ውስጥ አምጥቶ ሶፋር ፕሮጀክቶችን ኢምፕሊመንት ሲያደርግ የነበረው እና ትልቅ ኖሌጅ ቤዝ ያለው ካምፓኒ ነው። ይሄን እውቀት ነው ይዘን ወደዛ ክላይንት የምንሄደው እና እነዚህ ሶስቱ ነገሮች ክላይንቶቻችን በጣም ደስተኛ ሆነው ለእኛ በእምነት ፕሮጀክቶችን እንዲሰጡ ያደርጋሉ ብዬ አስባለሁ። አይጋ የሰራነው ስራ የኤችኤስኤም ማይግሬሽን እና አፕግሬድ ነው የሰራነው። ኤችኤስኤም ሌጋሲ ሲስተም ነበረ 9K የሚባል እሱን ወደ 10K ከ9K ወደ 10K ማይግሬት ማድረግ ራሱ ኪታይፑን እንደጠበቀ ፕላስ ደግሞ ኪታይፑን አፕግሬድ አድርጎ ቫሪያንት ነበር በፊቱ አሁን ላይ ኪ ብሎክ አድርጎ ከ9K ወደ 10K ማይግሬሽን እና አፕግሬድ ነው የሰራ። ኤችኤስኤም በዋነኝነት ሃርድዌር ሴኩሪቲ ሞጁል ይባላል። በዋነኝነት የዳታ ፕሮቴክሽንን ነው በዋነኝነት የሚሰራለን። እንደ ኢቲስዊች ከፔመንት ትራንዛክሽኖች ጋር የተገናኙ ስራዎችን ስለምንሰራ ከዚህ ጀነሬት የሚደረጉ ክሪፕቶግራፊክ ኪዎች አሉ። እነዚህ ኪዎች ለአውቶራይዜሽን ለአውተንቲኬሽን የምንጠቀምባቸው ናቸው። ኤቲኤም ተርሚናሎቻችን ላይ፣ ፖዞች ላይ እንዲሁም አለፍ ሲል ደግሞ ኮምፕላያንስ ስታንዳርዶችን ለማሟላት የምንጠቀምበት ቱል ነው። ኤችኤስኤም ዲቫይስ ነው። አይ ኔትወርክ ሶሉሽን ብዙ ስራዎችን ሲኤስሲ ውስጥ ወይም ኤስኤስ ውስጥ ድሮ ሲኤስሲ ስለሚባል አሁን ስሙ ተቀይሮ ኤስኤስ ነው። ኤስኤስ ውስጥ ብዙ ስራዎች ከ10 በላይ ፕሮጀክቶችን ሰርቷል። ትልቅ ፕሮጀክቶችን ዲዛስተር ሪከቨሪ ሳይት አዳማ ላይ ትልቅ የዲዛስተር ሪከቨሪ ሳይት አለ። አይ ኔትወርክ ሶሉሽን ነው ዲፕሎይ ያደረገው። ሌላው እዚህ ዋናው ዳታ ሴንተር ላይ የኔትወርክ ኢንፍራስትራክቸር ትልቅ እሱም በሚባል ደረጃ የኖቴክ ኦፕሬሽን ሴንተሩ የዋናው ማዕከል በአይ ኔትወርክ ሶሉሽን የተሰራው። እንዲሁም ለስታቲስቲካል መስሪያ ቤቱ ዋና ስራው ስታቲስቲክስ እና ስታቲስቲክስ ላይ ቆጠራዎች፣ ሰርቬዎች መስራት ስለሆነ እነሱን ሞኒተር ማድረጊያ ክላስ ወይም ሶክ ወይም ስታቲስቲካል ኦፕሬሽን ሴንተር ነው። እሱን በአይ ኔትወርክ የተሰራ ነው እና የተለያዩ የላይሰንሶች እና መስሪያ ቤቱን ደግሞ የአክቲቭ ዳይሬክተሪ መስሪያ ቤቱን እንደ ኦርጋናይዜሽን ወደ አንድ ቋት ውስጥ የገባበት የሶፍትዌር እንትን ዲፕሎይ ተደርጓል። አይ ብዙ ሰርቷል፣ ብዙ ፕሮጀክት ተሰርቷል። ያው ከነዛ ውስጥ ሜጀር ከምንላቸው ዲአር ሳይት አዳማ አለ። እዚህ ዳታ ሴንተራችንን አዘምኖልናል በደንብ። ሌላው ደግሞ በባክአፕ ሶሉሽን አለ። ያው ከዚህ በፊት መረጃ ዝም ብሎ እንዲሁ ነበር የሚቀመጠው እና በሆነ ምክንያት ያን መረጃ ብናጣ የብዙ ዓመት ሀገራዊ ዳታ ነው የምናጣው እና አሁን እሱ ነገር አያሳስበንም። በየቀኑ ባክአፕ ይይዝልናል። የማይክሮሶፍት ፕሮዳክቶች አለ ብዙ እንደነ ሼርፖይንት ያው እኛ ጋር እንደተለመደው ያው ፕሮሲጀራል የሆነ አሰራር አለ። ኮምፒቲሽን ይኖራል እንደ ማንኛውም ካምፓኒ የጨረታ ሂደቱን ተከትለው ቴክኒካሊ ፊት ያደረገ ቴክኒካሊ ፕላስ ፋይናንሻሊ ፊት ያደረገ ካምፓኒ ነው ሁልጊዜ ኢቲስዊች የሚመርጠው። ፕሮጀክቱን ያሸነፍበት መንገድ ያው ቴክኒካሊ ፋይናንሻሊ ከተወዳዳሪዎች የተሻለ ሆኖ በመገኘቱ ነው ኢቲስዊች አይን ኤችኤስኤም አፕግሬዱንም ማይግሬሽኑንም እንዲሰራ የመረጠው ብዬ አስባለሁ። አይ ኔትወርክ ሶሉሽንስ የመረጥነው ምክንያት አገር በቀል ካምፓኒ ነው። ያንግ ኢነርጄቲክ ልጆች ያሉበት
እና ደግሞ ኳሊቲ እና እንትን ላይ ቤስት ኢን ዘ አይቲ አሁን ያለው የአይቲ እንትን ላይ ቤስት የሚባል ካምፓኒ ኢን ኢትዮጵያ ማለት ትችላለሁ። ቤስት ቶፕ ከሚባሉት ካምፓኒዎች ውስጥ መሀል እና ኳሊቲ እና ኮስትም ሚት ማድረግ የሚችል ካምፓኒ ስለሆነ በዛ ምክንያት እንትን አድርገናል። ሰራተኞቻችሁ ብዙ ጊዜ ብዙ ሰራተኞች እዚህ መጥተው ቆይተዋል። በጣም ከምለው በላይ ተግባቢ ናቸው። ከነሱ ብዙ የምንማረው የተማርነውም ነገር አለ፣ የምንማረውም ነገር አለ። እዚህ እስከ 4 ሰዓት ሁላ አምሽተው የሚሰሩበት ጊዜ ነበር። በጊዜ አይደራደሩ፣ ምሳ የማይወጡበትም ጊዜ ነበር እና ሁሉንም ፕሮጀክቶች ማለት ይቻላል ከተባለበት ጊዜ አስቀድሞ ነው የጨረሱት። ኳሊቲው በጣም እስካሁን ምንም እንከን አላየንበትም። ከስራ ጥራት አንጻር፣ ከታይም አንጻር፣ ፕሮጀክቶችን ከመጨረስ አንጻር ፐርሰናሊ ከኢቲም ጋር በጣም መልካም የሚባል ጊዜ ነበረን። ምክንያቱም የኛ ሪኳየርመንት እንዳልኩሽ ማይግሬሽንም አለው ከ9K ወደ 10K ስንወስድ፣ ከዛ ፕላስ ደግሞ አፕግሬድ አለው። ሶ ኤችኤስኤም ደግሞ በባህሪው በጣም እውቀት የሚፈልግ በጥንቃቄ መስራት የሚኖርብኝ ስራ ነው። ከዳታ ጋር ስለሚገናኝ የሚወሰዱ መረጃዎች በጠቅላላ የምትሰሪበት መንገድ ከሌላው ፕሮጀክት በጣም የተለየ ነው። ምክንያቱም አንዱ ስህተት ሙሉ ለሙሉ ሲስተሙን እንዳይሰራ ላይ አድርገው ስለሚችል፣ በዛ ላይ ደግሞ ከፋይናንሻል ዳታዎች ጋር ስለሆነ ብዙ ነገሮች ኦፕሬት የምናደርገው በጣም ጥንቃቄ የሚፈልግ ነበር። ግን ከአይ ጋር በነበረው ሂደት ፕሮጀክቱን የያዙት ልጆች በጣም ያንግ ፎርሚ፣ በጣም ኤነርጄቲክ፣ በጣም ኦፕን ማይንድድ፣ ከኛ ጋር በጣም ተናበው መስራት የቻሉ በነበረን ሂደትም ብዙ እውቀቶች ያገኘንበት ነው ብዬ አስባለሁ። ሶ ዴዲኬትድ ናቸው። ታይም ላይ ስራ ላይ ሰዎችን አፕሮች ለማድረግም በብዙ መልኩ ይሄ ኢዚ ጎይንግ ናቸው። ፍሬንድሊ ለመስራት ዊሽ የምታደርጊያቸው ልጆች ነበሩ። ኤችኤስኤም ላይ የነበሩት ልጆች አክቹዋሊ 2 ቲም ነው የተቀያየረው። የመጀመሪያው ቲም ከሰራ በኋላ በተወሰነ ምክንያት ፕሮጀክቱ ዲሌይ ስለነበረው ትንሽ ኤክስቴንድ አድርገነው ነበር። በሁለተኛ የመጡትም ልጆች በተመሳሳይ ስራው ላይ እውቀቱ ያላቸው ዲሲፕሊን እንዲሆኑ ልጆች ነበሩና ያው ከፕሮጀክቶች መማር ያሉብንን ነገሮችም ተምረናል። ዶክመንቴሽንም አግኝተናል። ትሬኒንጎችንም ኢንፎርማሊም ፎርማሊም ፕሮቫይድ ተደርጓል እና ፕሮጀክቱ በጣም ሰክሰስፉል፣ በጣም 100% በጥራት የተሰራ ፕሮጀክት። ኦኬ ከአይ ጋር የነበረን እንትን በተለያዩ ፕሮጀክቶች በተለያየ እንትኖች አይተናቸዋል። ብዙዎቹንም ፕሮጀክት ከኤስኤስ ሳይድ ፕሮጀክት ሊዱኝ ሰርቻለሁ ከአይዎች ጋር ጎን ለጎን ማለት ነው። እና ባየናቸው እንትኖች ያንግ ናቸው፣ ሃርድ ወርከሮች ናቸው። ታይም ደግሞ በጣም ሚት ያደርጋሉ። የተባለውን ፕሮጀክት በተባለው ታይም እና በተባለው ኳሊቲ ዴሊቨር ማድረግ ይችላሉ። ያ ቤስት የሚያስብላቸው ኳሊቲያቸው ነው። ለድርጅቱ ማስተላልፈው መልእክት እንግዲህ አሁን በአገር አቀፍ ደረጃ ወይም በኢትዮጵያ ደረጃ ነው እንትን እያለ ያለው፣ ወጥቶ አፍሪካ ላይም አውሮፓ ላይም ጨረታዎች እንትን እያደረገ እንዲያድግና ያው የኢትዮጵያም የዲጂታላይዜሽን እንትን ላይ ኤራ ላይ ስለሆነ ያለ ነው። እሱ ስኮፑ ሰፍቶ እንግዲህ ትልቅ ደረጃ ላይ እንዲደርስ እንግዲህ ምኞቴ ነው። ዛሬ ወረቀት ላይ ከሰፈረው እቅድ ተሻግረን መሬት ላይ ወዳረፈው እውነት በመዝለቅ የአይኢ ኔትወርክ ሶሉሽንን በቃላት ብቻ ሳይሆን በተግባር የተፈተነ ብርቱነት አረጋግጠናል። ይህ ክፍል የኢንጂነሪንግ ጥበብና የፕሮጀክት አመራር ጥልቅ ዕውቀት ሲዋሃዱ የሚፈጥሩትን ስምምነት በግልጽ አሳይቶናል። እዚህ ሥራ ማለት ተግዳሮቶችን በብልሃት መፍታት፣ ቅልጥፍናን ከፍጹም ጥራት ጋር ማስተሳሰር ነው። ከምንም በላይ ደግሞ የደንበኞችን ፍላጎት በማሟላት በእርካታቸው መርካትም ጭምር ነው። ይህ
የማይናወጠው የድርጅቱ አቋም ከዚህ በኋላ ለሚመጡ ፕሮጀክቶችም መሰረት ሆኖ ይቀጥላል።